ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬም ጥር 2018 ለሚሰጠው የኤግዚት ኤግዛም ያዘጋጀዋቸውን የሞዴል ጥያቄዎች ሶስተኛ ክፍል ነው ይዤላችሁ የመጣሁት። በዚህ ቪዲዮም 50 የሚደርሱ ጥያቄዎችን በመስራት ለኤግዚት ኤግዛም በብቁ ሁኔታ እንዘጋጃለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ጥርም ሰኔም ለሚሰጠው የመውጫ ፈተና በኤርሚ ኢለርኒንግ በኩል ለ3 ወራት የሚሰጥ ስልጠና ስላለ ከፈተናው 3 ወር በፊት ስለሆነ ስልጠናውን የምንጀምረው ቀድማችሁ በመደወል ለስልጠናው ተካፋይ የሚያደርጋችሁን ምዝገባ ማከናወን እንዲሁም ስልጠናውን በተለያየ ምክንያት መካፈል ያልቻላችሁ ቤተሰቦች እዚህ ጋር በምታዩት ስልክ ቁጥርና አድራሻ በመደወል የተዘጋጁትን በብሉፕሪንቱ መሰረት የተዘጋጁ ማቴሪያሎችን በመውሰድ ለፈተናችሁ መዘጋጀት ትችላላችሁ። ኦኬ እንቀጥል። ፓርት 3 ነው ይህ ቪዲዮ። ፓርት 1 እና 2 ያላያችሁ ቤተሰቦች ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኦኬ 101ኛ ጥያቄ which formula is used to calculate the inventory turnover ratio? inventory turnover ratio calculate የምናደርግበት የትኛው ፎርሙላ ነው? what does it mean inventory turnover ratio first? ኢንቨንተሪ ተርኖቨር ሬሽዮ ማለት ምን ያክል ጊዜ ነው ኢንቨንተሪ ወደ ሴል ኮንቨርትድ የሆነው? how many times inventories is converted into sale የሚለውን ሜጀር የምናደርግበት ፎርሙላ ነው አይደለ? ፋይናንሻል ማኔጅመንት 1 ላይ ቻፕተር 3 ስለ ፋይናንሻል ስቴትመንት አናሊሲስ እናወራ ብዙ ሬሾዎች መካከል ከአክቲቪቲ ሬሾዎች ውስጥ መካከል የሚመደብ ነው አይደል ኢንቨንተሪ ተርኖቨር ሬሾ። ኢንቨንተሪ ተርኖቨር ሬሾ ለማግኘት የምንጠቀመው ፎርሙላ ኮስት ኦፍ ጉድ ሶልድ ዲቫይድድ ባይ አቨሬጅ ኢንቨንተሪ ነው ማለት። ለምሳሌ ኮስት ኦፍ ጉድ ሶልድ ዲቫይድድ ባይ አቨሬጅ ኢንቨንተሪ ስናደርግ ኮስት ኦፍ ጉድ ሶልድ ዲቫይድድ ባይ አቨሬጅ ኢንቨንተሪ ስናደርግ ምን ብናገኝ? ሌትስ ፋይንድ 5% ነው ብንባል ምን ማለት 5% ነው ማለት ወይም 5 ታይምስ ነው ማለት በታይምስ ነው የሚለካው 5 ታይምስ ነው ማለት ኢንቨንተሪ 5 ጊዜ ወደ ሴልስ ኮንቨርትድ ሆኗል ይላል ኢንቨንተሪ ተርኖቨር ሬሽዮ ማለት ነው። ኢንቨንተሪ ተርኖቨር ሬሽዮ ትልቅ ሆነ ማለት ጥሩ ነው ለካምፓኒ ጥሩ ፐርፎርማንስ ነው ማለት ነው። Okay, next, maintaining a professional knowledge and skill at the level required to ensure the client or employers receive a competent professional service is an application of which principle ነው? ትክክለኛ የሆነ ፕሮፌሽናል ኖሌጅ እንዲኖረን በማድረግ ኮንቲኒየስ ለሆነ ራሳችንን ስኪል ዴቨሎፕ በማድረግ ኮንቲኒየስ የሆነ ራሳችንን አፕዴት በማድረግ ክላይንቶቻችን ወይም ኤምፕሎዮቻችን ከኛ የሚፈልጉትን ፕሮፌሽናል ሰርቪስ እንዲያገኙ ለማስቻል ስንል ልንተገብረው የሚገባው ፕሮፌሽናል ኤቲክስ ልንተገብረው የሚገባው ፕሮፌሽናል ፕሪንሲፕል ምን ይባላል? to maintain professional knowledge and skill at the level which is required to ensure that the client and employer receiving competent የሆነ ፕሮፌሽናል ሰርቪስ ከኛ እንዲያገኙ ልንተገብረው የሚገባው የትኛው ፕሮፌሽናል ቢሄቪየር ነው? የትኛው ፕሮፌሽናል ፕሪንሲፕል ነው? which is known as C አይደለ? ፕሮፌሽናል ኮምፒቴንሲ and due care ማለት ኮንቲኒየስ የሆነ አፕዴት እና ሙያዊ ስነ ምግባሩ በጠበቀ መንገድ ስራችንን ለመስራት ማድረግ የሚገባን የእውቀት የልምድ የካፓሲቲ ቢልዲንግ ስራ መስራት አለብን። ያንን የሚለው ፕሮፌሽናል ኮምፒቴንሲ every professions every practitioners every auditors they need to continuously updating with new developed information new ነገሮች ጋር ራሳቸውን አፕዴት ማድረግ አለባቸው ስኪላቸውን ማሳደግ አለባቸው የሚለው ፕሪንሲፕል ፕሮፌሽናል ኮምፒቴንሲ ነው አይደል? ከዚህ በፊት አንድ ስለ ኮንፊደንሻሊቲ ጥያቄ ሰርተናል። ኢንቴግሪቲ ማለት ስትሬት ኤንድ ሆነስት መሆን መቻል አለብን ነው። ኦብጀክቲቪቲ ማለት ፍሪ ፍሮም ባያስ ፍሪ ፍሮም ኤረር ፍሪ ፍሮም ሳብጀክቲቪቲ የነፃ ፕሮፌሽናል ሰርቪስ መስጠት አለብን የሚሉ የፕሮፌሽናል ኤቲክሶች ናቸው። Okay, next, how is a sales agency typically treated for accounting purpose compared to separate legal entity? So, for accounting purpose, sales agency እና separated legal entity እንዴት ነው compare የምናደርጋቸው በአካውንቲንግ ትሪትመንት ፐርስፔክቲቭ? sales agency ማለት simply agent ነው። ፕሪንሲፓሉን ወክሎ የተለያዩ ስራዎችን on behalf of the principal on behalf of the head office ከስተመር ኦርደር መቀበል አሬንጅ ማድረግ ዲሊቨሪን ከስተመርን ኮንታክት ማድረግ ሾሩም መያዝ ሰፓሬት ሌጋል ኢንቲቲ የለውም። ሴልስ ኤጀንሲዎች ራሳቸውን ችለው የሚተዳደሩ ራሳቸውን ችለው ህጋዊ ሰውነት ያላቸው ድርጅቶች አሉ። ስለዚህ አካውንቲንግ ሪከርድ ሜንቴን አያደርጉም። አካውንቲንግ ሪከርድ አካውንቲንግ መዝገብ የላቸው። ሲምፕሊ ሄድ ኦፊሱ ነው የእነሱን ሃንድል የሚያደርገው ማለት ሴልስ ኤጀንሲዎች። ሰፓሬት ሌጋል ኢንቲቲ ያላቸው ሰብሲዲያሪ እና ሌሎች ድርጅቶች ግን ከሆኑ they do have a maintaining accounting record even ብራንችም ሰብሲዲያሪ ብራንችም ሌጋል ሰፓሬት ኢንቲቲ ባይኖርም የራሱን አካውንቲንግ ሪተርን ሜንቴን ያደርጋል። ሞር አውቶኖመስ ዛን ሴልስ ኤጀንሲ ነው ብራንች ማለት።
ስለዚህ የተጠየቅነው ምንድነው how sales agency typically treated for በአካውንቲንግ ትሪትመንት ፐርፐስ ሴልስ ኤጀንሲ እና ከሰፓሬት ሌጋል ኤንቲቲ ጋር ስናነጻጽራቸው ምንድነው ልዩነቱ which mean የሴልስ ኤጀንሲ ትራንዛክሽን በሙሉ የሚመዘገበው በማን ላይ ነው? በሆም ኦፊሱ ላይ የሚመዘገበው። ሆም ኦፊሱ ለእያንዳንዱ ሴልስ ኤጀንሲ እንደ ፔቲካ ሴልስ ኤጀንሲ ፈንድ እያለ ሊይዝ ይችላል። ነገር ግን የሴልስ ኤጀንሲዎቹ የአካውንቲንግ ፕራክቲስ በሙሉ በማን ነው ሃንድል የሚደረገው ማለት በሆም ኦፊሱ አካውንቲንግ ፕራክቲስ ሃንድል የሚደረገው። ብራንቾች የራሳቸውን አካውንቲንግ ሪከርድ ሜንቴን ያደርጋሉ። ሰብሲዲያሪ ደግሞ ከሆኑ ለብቻቸው ሲጀመር ሌጋል ሰፓሬት ኢንቲቲ ስለሆኑ ለብቻቸው ሌጋሊ የተለዩ ድርጅቶች ስለሆኑ ለራሳቸው ነው የሂሳብ መዝገብ የሚይዙት ማለት ነው። ብራንች ግን ሌጋል ሰፓሬት ኢንቲቲ ባይሆኑም የራሱን የሂሳብ መዝገብ ግን ይይዛል ማለት ነው። so the answer would be C. Next, when an auditor determines that there is high inherent risk for account balance, what is one potential effect on the audit plan? so ኦዲተሩ ኢንሄረንት ሪስኩ የሆነ ነገር ኢንሄረንት ሪስኩ ከፍተኛ ነው ብሎ ካመነ አካውንት ባላንስ ቼክ በሚያደርግበት ወቅት የተለያዩ አካውንቶችን ቼክ ሲያደርግ ኢንሄረንት ሪስክ አለ ብሎ ካመነ ቢፎር ሂ ኮንሲደሪንግ ኢንተርናል ኮንትሮል ማቴሪያል ሚስ ስቴትመንት ሊኖር ይችላል ብሎ ካሰበና ከገመተ ምን ያደርጋል? ዋት ኢዝ ኦዲት ፕላኑ ላይ ይሄ ላይክሊሁድ መኖሩ ማቴሪያል ሚስ ስቴትመንት ይኖራል ብሎ ሃይ ኢንሄረንት ሪስክ ይኖራል ብሎ ማሰቡ ኦዲት ፕላኑ ላይ ምን አይነት ኢፌክት ይኖረዋል ነው ጥያቄ። ኦብቪየስሊ ምን ያደርጋል? ኦዲተሩ የሚሰራውን የኮንትሮል ቴስት ምን ያደርጋል? ይጨምረዋል ማለት ነው። ኦዲተር ዊል ኢንክሪዝ the scope of test of control አይደለ? ኦኬ ኢንሄረንት ሪስኩ ከፍተኛ ነው ማለት ማቴሪያል ሚስ ስቴትመንት ሊኖር ይችላል የሚል ጥርጣሬ አለኝ ማለት ሶ ማቴሪያል ስቴትመንት ሊኖር ይችላል የሚል ጥርጣሬ ካለኝ I should have to more test of control አይደል? ሁለት ቴስቶች ነው የምንሰራው፣ ቴስት ኦፍ ኮንትሮል እና ሰብስታንቲቭ ቴስት ኦፍ ትራንዛክሽን። ቴስት ኦፍ ኮንትሮል ማለት we try to test የድርጅቱን ኢንተርናል ኮንትሮል ኢፌክቲቭነስ እና ኤፊሺየንሲውን ሜጀር ለማድረግ ስንል የምንሰራው ቴስት ኦፍ ኮንትሮል ይባላል። እያንዳንዱን አካውንት ባላንስ ቴስት ለማድረግ ደግሞ የምንሰራው ሰብስታንቲቭ ቴስት ኦፍ ፕሮሲደር ይባላል። ስለዚህ ኢንሄረንት ሪስኩ ከፍተኛ ከሆነ የቴስት መጠናችንን በዛው ልክ ምን መሆን አለበት ማለት ነው? መጨመር መቻል አለበት ማለት ነው። so the answer will be B. Okay, next, which of the following activities involve gaining an understanding of the client, identify risk, and developing an audit strategies, and setting plans of materialities, planning of materialities. so ስለዚህ which of the following activity የትኛው አክቲቪቲ ነው ስለ ክሊያንቱ አንደርስታንድ ለማድረግ ስለ ክሊያንቱ ሪስክ ፋክተሮች ስለ ክሊያንቱ አጠቃላይ አንደርስታንድ ለማድረግ ኢንተርናልም ኤክስተርናል ኢንቫይሮንመንት አጠቃላይ ኦዲት ስትራቴጂውን አጠቃላይ የማቴሪያሊቲ ፕላኒንግ እና አጠቃላይ የኦዲት ፕላኒንግ ፕሮሲደሩን የምንከውንበት አክቲቪቲ የቱ ነው? which types of activity ይሄንን ሁሉ ጌን እንድናደርግ which of the following activities involve gaining an understanding of the client, identifying of risk factor, developing an audit strategies, and setting planning and materiality, which is known as audit planning and risk assessment, is one of the major activities in order to handling these types of activities. Audit reporting on the final product of auditing, the final product of auditing. Okay, next, Dawit is an employee in one of the private organization in Ethiopia. His monthly salary is 40,000. So during 2018, he worked on weekends, በረፍት ቀን 5 ሰዓት ሰርቶ Dawit is a member of saving and credit associations of the organization in which he work በሚሰራበት መስሪያ ቤት ውስጥ የክሬዲት አሶሲዬሽን አባል ነው። ስለዚህ 10% በየወሩ ከደሞዙ ላይ ዲዳክትድ ይደረጋል። and he expected to work 176 ሰዓት በወር 176 ሰዓት እንዲሰራ ይገደዳል ማለት accordingly. so የተጠየቀው ነው what is the amount of net pay related to Dawit's payment? net pay ስንት ነው ነው ጥያቄው። so net pay ለመስራት መጀመሪያ ኦቨርታይም መስራት አለባችሁ። ከዛ ግሮስ ኢርኒንጉን መስራት አለብን። ከዛ ታክሱን መስራት አለብን። ፔንሽኑን መስራት አለብን። አዘር ዲዳክሽኑን መስራት አለብን። በአዲሱ የታክስ አዋጅ መሰረት ነው የምንሰራው ማለት በአዲሱ የገቢ ግብር አዋጅ መሰረት ነው የምንሰራው በ1395/2017 ነው። ስለዚህ ምን እናደርጋለን? ይሄው ኦቨርታይሙን ለመስራት ቤዚክ ሰላሪው ሲካፈል ለኖርማል ወርኪንግ አወሩ ሲባዛ በ2 ሲባዛ በ5 አደርጋለሁ። ከዛ 795 መጣ ኦቨርታይሙ። ሶ ግሮስ ኢርኒንጉ የነዚህ ሁሉ ድምር ነው። ይሄው ደመርኩኝ። ኢምፕሎይመንት ኢንካም ታክስ ጠቅላላ ገቢው ግብር የሚቆረጥበት ስለሆነ ያገኘው ገቢ
14795 ሳንቲም ከ14000 በላይ ስለሆነ በአዲስ አበባ 35% ነው የሚገባው። ተቀናሹ 2050 ነው። ስለዚህ 3128 ብር ታክስ ይከፍላል። ፔንሽን ደግሞ የቤዚክ ሰለሪው 7% ነው የሚከፍለው። ስለዚህ 980 ብር ይከፍላል። አዘር ዲዳክሽን ደግሞ የደሞዙን 10% አዘር ዲዳክሽን አለው 1400 ዜን ቶታል ዲዳክሽን ማለት ኢንካም ታክሱ ፔንሽኑና አዘር ዲዳክሽኑን ስንደምር 5508 ብር ከ40 ሳንቲም ቶታል ዲዳክሽን አለው። ኔት ፔ ማለት ደግሞ ግሮስ ኢርኒንግ ማይነስ ቶታል ዲዳክሽን ነው። ስለዚህ እጁ ላይ የሚደርሰው አቶ ዳዊት ስንት ነው ማለት ነው? 9287 ብር ከ05 ሳንቲም ነው ማለት። ስለዚህ እዚህ ጋር ምን አያችሁ? ኦቨርታይም እንዴት ይሰራል፣ ግሮስ ኢርኒንግ፣ ኢንካም ታክስ፣ ፔንሽን ዲዳክሽኖች እንዴት ይሰራሉ፣ ኔት ፔ እንዴት ይሰራል የሚለውን ሁሉ ሪማይንድ የሚያደርገን ጥያቄ ነው ማለት። ሶ the answer will be D ማለት። Okay, next, which of the following describe a key characteristics of a direct method? የዳይሬክት ሜተድ ባህሪ የሆነው የቱ ነው? ኦኬ ምን ማለት ነው ዳይሬክት ሜተድ? ታስታውሱ እንደሆነ ኮስት አሎኬሽን የሚለው የኮስት ኤንድ ማኔጅመንት አካውንቲንግ ቻፕተር 4 ላይ ኮስት አሎኬሽን ስንል 3 አይነት አሎኬሽን ሜተዶች አሉ ብለን ነበር። ዳይሬክት ሜተድስ፣ ስቴፕ ዳውን ሜተድ እና ሪስፕሮካል ሜተድ። ከአንድ በላይ ሰፖርቲንግ ዲፓርትመንት የሚኖር ከሆነ የሰፖርቲንግ ዲፓርትመንቱን ኮስት ወደ ፕሮዳክሽን ዲፓርትመንቶቹ ወይም ወደ ሜን ዲፓርትመንቶቹ አሎኬት ለማድረግ 3 የተለያዩ ሜተዶች አሉ ብላ ዳይሬክት ሜተድ፣ ስቴፕ ዳውን ሜተድ እና ሪስፕሮካል ሜተድ የምንላቸው። አንድ ሰፖርቲንግ ዲፓርትመንት ብቻ ካለ ሲንግል ወይም ዱዋል ሜተድ ነው የምንጠቀመው። ከአንድ በላይ ሰፖርቲንግ ዲፓርትመንት ግን ካለ ዳይሬክት ሜተድ፣ ስቴፕ ዳውን ሜተድ እና ሪስፕሮካል ሜተድ ነው የምንከተለው። ስለዚህ ዳይሬክት ሜተድ የዳይሬክት ሜተድ ባህሪ የሆነው የቱ ነው? ሶ ዳይሬክት ሜተድ the most easiest ሜተድ ነው። the most easiest ሜተድ ነው። less accurate but easiest ሜተድ ነው። ምንድነው የሚያደርገው? it ignoring the relationship between a supporting department በሰፖርቲንግ ዲፓርትመንት መካከል ያለውን የእርስ በርስ ግንኙነት ኢግኖር በማድረግ የሰፖርቲንግ ዲፓርትመንቶቹን ኮስት ኦንሊ ሜን ዲፓርትመንቶቹ ኦንሊ ለፕሮዳክሽን ዲፓርትመንቶቹ ብቻ አሎኬት የሚያደርግ ሜተድ ነው ዳይሬክት ሜተድ የምንለው ማለት። ሶ the answer will be one of the major characteristics of direct method it allocate a service department ወይም የሰፖርቲንግ ዲፓርትመንቱን ኮስት ለማን ብቻ ነው አሎኬት የሚያደርገው? ለፕሮዳክሽን ዲፓርትመንት ወይም ለሜን ዲፓርትመንቶቹ ብቻ ነው አሎኬት የሚያደርገው። ስለዚህ የሰፖርቲንግ ዲፓርትመንቱን ኮስት ለሌላ ሰፖርቲንግ ዲፓርትመንት ኮስት አሎኬትድ አያደርግም ማለት ነው። ኢግኖር ነው የሚያደርገው የእርስ በርስ ግንኙነታቸው። ስቴፕ ዳውን ሜተድ ግን ከሆነ ሙሉ ለሙሉ ኢግኖር ሳይሆን ፓርሻሊ ነው ወይም በስቴፕ ዳውን በራንክ ነው። አንደኛ፣ ሁለተኛ፣ ሶስተኛ ብሎ በሰፖርቲንግ ዲፓርትመንቶች መካከል ያለውን ሪሌሽንሺፕ ደረጃ ያወጣና በደረጃቸው ልክ አሎኬት እያደረገ ይሄዳል። ሙሉ ለሙሉ ኢግኖርም አያደርግም። ሙሉ ለሙሉ ፕሪሳይስ በሆነ መንገድ የሰፖርቲንግ ዲፓርትመንት ኮስትን ሌላ ሰፖርቲንግ ዲፓርትመንት አሎኬት አያደርግም ስቴፕ ዳውን ከሆነ ማለት። ሪስፕሮካል ሜተድ ግን ከሆነ ሞስት ፕሪሳይስ ነው፣ ሞስት አኪዩሬት ነው፣ ሞስት ኮምፕሊኬትድ ሜተድ ነው። ኢት አሎኬት ፕሪሳይስ በሆነ መንገድ የሰፖርቲንግ ዲፓርትመንትን ኮስት ለትክክለኛው ለሰፖርቲንግም ለሁሉም ለሰፖርቲንግም ለእያንዳንዱ ለሰፖርቲንግም ለፕሮዳክሽን ዲፓርትመንትም የወጣውን ወጪ በአግባቡ አሎኬት የሚያደርግ ከሆነ ስቴፕ ዳውን ሜተድ ሪስፕሮካል ሜተድ ይባላል። ለምሳሌ ሪስፕሮካል ብንጠየቅ መልሱ ዲል ሊሆን ይችል ነበረ ማለት። ዋን ኦፍ ዘ ሜጀር ካራክተሪስቲክስ ኦፍ ሪስፕሮካል ኮምፕሌክሲቲ፣ ፕሪሳይስ መሆኑ፣ አኪዩሬት መሆኑ ማለት ነው። ስቴፕ ዳውን ቢሆን ደግሞ ኤ ሊሆን ይችል ነበር ማለት። ስቴፕ ዳውን ሜተድ ቢሆን ኤ ኢት አሎኬት ኮስት ኢን ስፔሲፊክ ራንክ ኦርደር የሚል ከሆነ ማለት። ኦኬ ኔክስት which financial statement report infrastructure asset like road and bridge dam ምናምን ሪፖርት የሚሆኑበት ፋይናንሻል ስቴትመንት የሆነው የቱ ነው? ሶ በገቨርንመንታል አካውንቲንግ ሲስተም ውስጥ ሁለት አይነት ፋይናንሻል ስቴትመንት ነው የሚዘጋጁት። ፈንድ ዋይድ ፋይናንሻል ስቴትመንት እና ገቨርንመንት ዋይድ ፋይናንሻል ስቴትመንት ነው። ፈንድ ዋይድ ፋይናንሻል ስቴትመንት ማለት እያንዳንዱ ፈንድ ጀነራል ፈንድ፣ ስፔሻል ሪቬኒው ፈንድ፣ ዴብት ሰርቪስ ፈንድ እያንዳንዱ ፈንድ የሚያዘጋጀው ፋይናንሻል ስቴትመንት ሲሆን ስቴትመንት ኦፍ ሪቬኒው ኤንድ ኤክስፔንዲቸር እና ስቴትመንት ኦፍ ኔት አሴት ወይም ስቴትመንት ኦፍ ኔት ፖዚሽን የሚባል እያንዳንዱ ፈንድ የሚያዘጋጀው ሪፖርት አለ። ገቨርንመንት ዋይድ ፋይናንሻል ስቴትመንት ደግሞ ስንል አጠቃላይ የገቨርንመንታል ፈንዶችን በሙሉ ጨምቆ እንደ አንድ ኮምፕሬሄንሲቭ የሆነ አኑዋል ፋይናንሻል ሪፖርት የሚወጣበት ሲሆን ይህም ገቨርንመንት ዋይድ ፋይናንሻል ስቴትመንት ምን አለው? ስቴትመንት ኦፍ ሪቬኒው ኤንድ ኤክስፔንዲቸር እና ስቴትመንት ኦፍ ኔት ፖዚሽን የሚባላሉ። ስለዚህ እነዚህ ኢንፍራስትራክቸሮች ሮድ፣ ብሪጅ እና ኤኒ ፊክስድ አሴቶች የሚታዩት በየትኛው ፋይናንሻል ስቴትመንት ላይ ነው ማለት ነው? በስቴትመንት ኦፍ ኔት ፖዚሽን ላይ ነው ማለት በስቴትመንት ኦፍ ኔት ፖዚሽን ላይ። ሶ the answer will be B. Next, which of these costs would be debited directly to a manufacturing overhead account rather than work in progress ይላል።
የትኛው ኮስት ነው? ስፔሻሊ በጆብ ኦርደር እና በፕሮሰስ ኮስቲንግ መካከል ያለውን ልዩነት እዚህ ጋር ሪማይንድ ማድረግ አለባቸው። ጆርናል ኢንትሪያቸው ምናምን ተመሳሳይ ነው፣ ግን ጆብ ኦርደር ሲሆን ጆቡ ስፔሲፋይድ ሆኗል። በከስተመር ኦርደር ምክንያት የተለያዩ ጆቦች የተለያዩ ስራዎች የምንሰራ ከሆነ ጆብ ኦርደር ይባላል። ነገር ግን አይደንቲካል የሆኑ ማስ ፕሮዳክሽኖችን አምርተን ወደ ገበያ የምናገባ ከሆነ ግን ፕሮሰስ ኮስቲንግ ነው የምንከተለው። ስለዚህ ምን እንደሚለው which of the following cost would be debited directly to manufacturing? የትኛው ኮስት ነው ማኒፋክቸሪንግ ኦቨርሄድን ዴቢት የምናረገው rather than work in progress? ስለዚህ ኢንዳይሬክት ኮስት ነው የምትፈልጉት ማለት። ምክንያቱም ኢንዳይሬክት ማቴሪያል ኢንዳይሬክት ሌበር ኮስት ነው አይደል ማኒፋክቸሪንግ ኦቨርሄድን ዴቢት የምናረገው። ዳይሬክት ማቴሪያል እና ዳይሬክት ሌበርማ ከሆነ ወርክ ኢን ፕሮግረስ ነው ቀጥታ ዴቢት የምናረገው። ስለዚህ which of the following this cost would be debited directly to manufacturing overhead ስለሚል ኢንዳይሬክት ነው የምንፈልገው ማለት። so the answer will be ሲ አይደለ salary of factory supervisor or indirect labor debited አድርገን cash or salary payable ነው ክሬዲት የምናረገው። ኤ ዳይሬክት ሌበር ነው፣ ስለዚህ ወርክ ኢን ፕሮግረስ ነው ዴቢት የሚደረገው። ውድ ዩዝድ ቱ ቢልድ ከስተም ካቢኔት which means wood raw material ዳይሬክት ማቴሪያል ነው፣ ስለዚህ ወርክ ኢን ፕሮግረስ ነው ዴቢት የምናረገው። ኮስት ኦፍ ስፔሻላይዝድ ኤንጂን ፎር ከስተም ቦት which is known as ይሄም ዳይሬክት ኮስት ነው ወርክ ኢን ፕሮግረስ ነው ዴቢት የምናረገው ማለት። ሶ ጆርናል ኢንትሪውን እንዴት ሪከንድ እንደምናረግ እዚህ ጋር ማስታወስ አለባችሁ። ሮ ማቴሪያል ሲገዛ ከዛ ከስቶር ወጥቶ ፕሮዳክሽን ሲገባ ከዛ ከፕሮዳክሽን ወጥቶ ወርክ ኢን ፕሮግረስ ሆኖ ሲያልቅ ፊስ ሲሸጥ ኢንዳይሬክት ኮስት ኢንዳይሬክት ማቴሪያል አሎኬትድ ሲሆን አፕላይድ ማኒፋክቸሪንግ ኦቨርሄድ ሲሰራ ያየናቸውን ጆርናል ኢንትሪዎችም ሪማይንድ ማድረግ አለባቸው። ኮስት ኤንድ ማኔጅመንት አካውንቲንግ ላይ ቻፕተር 3 ፕሮዳክት ኮስቲንግ ማለት። ኦኬ ኔክስት when translating into functional currency into foreign currencies denominated monetary item must be translated use ነው የሚለው። ሶ ይሄኛው ደግሞ አይስ 21 ላይ ስለ ፎሬን ኤክስቼንጅ በምናወራበት ወቅት ሁለት አይነት ከረንሲዎች አይተናል። ፎሬን ከረንሲ ይሄ ፕሬዘንቴሽን ከረንሲ እና ፋንክሽናል ከረንሲ ብለን ማለት ነው። ፋንክሽናል ከረንሲ ማለት ሞስት ኦፍ ኢኮኖሚካል አክቲቪቲያችንን ትልቁ ሪቬኑአችንን ትልቁ ኤክስፔንሳችንን የምናወጡበት አብዛኛውን የቢዝነሱን አክቲቪቲ የምንከውንበት ከረንሲ ፋንክሽናል ከረንሲ ይባላል። ፕሬዘንቴሽን ከረንሲ ደግሞ የምንለው ፋይናንሻል ስቴትመንቱን ፕሬዘንት የምናደርግበት ፋይናንሻል ስቴትመንቱን የምናዘጋጅበት ከረንሲ ደግሞ ፕሬዘንቴሽን ከረንሲ ይባላል። ሶ አት ዘ ኤንድ ኦፍ ዘ ፒሪድ ኦልዌይስ ምን ማድረግ አለበት? ከፋይናንሻል ከረንሲ ወደ ፕሬዘንቴሽን ከረንሲ መለወጥ አለበት። ለምሳሌ በዶላር ከሆነ ትራንዛክሽን ስመዘግብ የነበረው ፋይናንሻል ስቴትመንት የማዘጋጀው በብር ከሆነ ከዶላር ወደ ብር መለወጥ አለብኝ ማለት ከዶላር ወደ ብር መለወጣል። ሶ ከዶላር ወደ ብር ስንለውጥ ደግሞ በሁለት ከፍለ ነው አይደል? ሞኔታሪ አይተም እና ነን ሞኔታሪ አይተም ብለን ነው። ሶ ሞኔታሪ አይተሞችን አሁን ጥያቄው ነው ሞኔታሪ አይተሞች ትራንስሌት የሚሆኑት ሞኔታሪ አይተሞች ከፋንክሽናል ከረንሲ ወደ ፕሬዘንቴሽን ከረንሲ ትራንስሌት የሚሆኑት በየትኛው ሬት ነው ጥያቄ። በየትኛው ሬት? ኦብቪየስሊ ሞኔታሪ አይተሞች ከሆኑ የምንጠቀመው ከረንት ሬት አት ዘ ኤንድ ኦፍ ሪፖርቲንግ ፔሪድ ነው። እዚህ ጋር እንዳስቀምጥላችሁ ሞኔታሪ አይተሞች ከሆኑ ሞኔታሪ አይተም ማለት ኢን ተርምስ ኦፍ ካሽ ቫልዩአቸው የማይለዋወጥ ማለት ነው። ካሽ ሊሆን ይችላል፣ ሪሲቨብል ሊሆን ይችላል፣ ሊያቢሊቲም ሊሆን ይችላል። ክሎዚንግ ሬት ማለት አት ዘ ኤንድ ኦፍ ዘ ሬት ፔሪድ ያለውን ሬት ተጠቅመን ዘ ሬት አት ዘ ከረንት ኢንድ ሪፖርቲንግ ፔሪድ ላይ ተጠቅመን። ነን ሞኔታሪ አይተሞች ደግሞ የሚባሉት ለምሳሌ ኢንቨንተሪ ሊሆን ይችላል፣ ሌሎች ፊክስድ አሴቶችም ሊሆኑ ይችላል። እነዚህ በሚሆኑበት ሰዓት ነን ሞኔታሪ አይተም ከሆኑ መጀመሪያ በሂስቶሪካል ኮስት ሜጀር ከተደረጉ በሂስቶሪካል ሬታቸው ኤክስቼንጅ ሬት አት ዘ ዴት ኦፍ ትራንዛክሽን ነው ኤክስቼንጅ ትራንስሌት የምናረጋቸው። በሂስቶሪካል ኮስት ሜጀር የሚደረጉ ከሆነ ትራንዛክሽኑ በተገዛበት ወቅት በነበረው የፎሬን ከረንሲ ኤክስቼንጅ ሬት ነው የምንጠቀመው። በፌር ቫልዩ ሜጀር ግን ከተደረጉ ነን ሞኔታሪ አይተሞች በፌር ቫልዩ ሜጀር ከተደረጉ ምንድነው የምናረጋቸው? the currencies rate which existed when the value is measured ፌር ቫልዩ ሜጀር በተደረገበት ወቅት ባለው ሬት መሰረት በየጊዜው በፌር ቫልዩ ሜጀር የምናረጋቸው ከሆነ ያ ፌር ቫልዩ በሚሰራበት ወቅት ያለውን ኤክስቼንጅ ሬት ተጠቅመን ነው ወደ ከፕሬዘንቴሽን ከረንሲ ወደ ፋንክሽናል ከረንሲ የምንለውጠው ማለት ነው። ሶ እዚህ ጋር ደግሞ ሪማይንድ የምታደርጉት ምንድነው? ፎርዋርድ ሬት ምንድነው? ስፖት ሬት ምንድነው? ዳይሬክት ኮቲንግ ኢንዳይሬክት ኮቲንግ ብለን የተነጋገርናቸው ነገሮች ከዚህ ቻፕተር ምንድን ናቸው? ኢምፖርተሩ ምን ያሰጋዋል? ኤክስፖርተሩ ምን ያሰጋዋል? የፎሬን ከረንሲ መጨመር ማንን ነው የሚጎዳው? ለማን ነው ሎስ የሚያመጣው? ለማን ነው ጌን የሚያመጣው? ብለን ከዚህ ቻፕተር ዲስከስ ያደረግናቸውን ነገሮች እንዳትረሱ። ኦኬ ኔክስት ዋት ኢዝ ዘ ፕራይመሪ ኦብጀክቲቭ ኦፍ ክሬቲንግ ፋይናንሻል ፎርካስት? ለምንድን ነው ፋይናንሻል ፎርካስት የምናደርገው? ዋት ኢዝ ዘ ፐርፐዝ ኦፍ ፋይናንሻል ፎርካስት which means የ2 የ3 የ4 ዓመት ፋይናንሻል ስቴትመንት ፎርካስት የምናደርገው ለምን ምን ፈልገን? ዋት ኢዝ ዘ ሜን ኦብጀክቲቭ ኦፍ ክሬቲንግ ፋይናንሻል ፎርካስት?
obviously providing forward looking estimates of an entity's future financial performance and financial positions are based on assumption and historical data estimate ለማድረግ ማለት ቀድም ያየነው እንደው ፐርፎርማ ኢንቮይስ ብለን ፐርፎርማ ፋይናንሻል ስቴትመንት ብለን ፓርት 2 ላይ ያወራነው ስለዚህ ነው ማለት Okay, next, what is the correct journal entry on the branch's book when it is receiving cash transfers of 100,000 from the home office? ከሆም ኦፊሱ ወደ ብራንቹ 100,000 ብር ሲላክ ብራንቹ ምን ብሎ ይመዘግበዋል ነው ጥያቄ። what is the correct journal entry on a branch's book? በብራንቹ ቡክ ላይ እንዴት ይመዘገባል? ምን በሚሆንበት ሰዓት ብራንቹ 100,000 ብር ከሄድ ኦፊሱ በሚቀበልበት ወቅት ስለዚህ ብራንቹ ሲቀበል ምን ብሎ ነው የሚመዘግበው? ካሽን ዴቢት ያደርጋል፣ ሆም ኦፊስን ክሬዲት ያደርጋል። obviously ካሽን ዴቢት ያደርጋል፣ ሆም ኦፊስን ክሬዲት ያደርጋል ማለት ነው። so the answer will be C አይደል? ዴቢትድ ካሽ በ100,000 ክሬዲትድ ሆም ኦፊስ። ኦኬ እንትኑስ እንዴት ይመዘግባል ብንባል ሄድ ኦፊሱ እንዴት ይመዘግባል ብንባል ኢንቨስትመንት ኢን ብራንችን ዴቢት አድርጎ ካሽን ክሬዲት ያደርገው ነበር ማለት ነው ሄድ ኦፊሱ። ኦኬ ኔክስት what is the primary difference between the primary difference between activity based costing and traditional costing method ነው። so በትራዲሽናል ኮስቲንግ ሜተድ እና በኤቢሲ ኮስቲንግ መካከል ያለው ልዩነት ምንድነው? so ኤቢሲ ኮስቲንግ የሚለው ኢንዳይሬክት ኮስቶችን አሎኬት ማድረግ ያለብን በእያንዳንዱ አክቲቪቲ ኮስትን ኢንከር በሚያደርጉ በእያንዳንዱ አክቲቪቲ በኬዝ ኤንድ ኢፌክትስ ለእያንዳንዱ ለኢንዳይሬክት ኮስት ምክንያት የሆኑን አክቲቪቲ ለይተን ያንዳንዱ ፕሮዳክት ያንን አክቲቪቲ ምን ያክል ጊዜ ተጠቀመው አንድ አክቲቪቲ 20 ብር ከሆነ አንድ ፕሮዳክት ለመስራት ያንን አክቲቪቲ ስንት ጊዜ ነምበርስ ኦፍ አክቲቪቲውን እንቆጥርና ኮስቱ አሎኬት የምናደርገው ፕሮዳክቱ በተጠቀመው የኳንቲቲ ሌቭልስ ነው። ስለዚህ ኮስት አሎኬት መሆን አለበት በእያንዳንዱ ሲንግል ሌቭልስ ኦፍ አክቲቪቲ ነው የሚለው። ትራዲሽናል ኮስቲንግ ደግሞ የሚለው ኖ ሁሉም ኢንዳይሬክት ኮስት ተሰብስቦ በማኒፋክቸሪንግ ኦቨርሄድ ወይም ደግሞ በዳይሬክት ሌበር ሃወር ወይም በማሽን ሃወር ኢንዳይሬክት ኮስቶች በሙሉ በአንድ ተጨምቆ ነው አሎኬት መሆን ያለባቸው። ኤቢሲ ደግሞ ኖ ኢንዳይሬክት ኮስት ተካፋፍሎ ለየብቻ ነው አሎኬት መሆን ያለበት። በተለያየ አሎኬሽን ቤዝ በተለያየ አክቲቪቲ ነው አሎኬት መሆን ያለበት ነው ኢንዳይሬክት ኮስት የሚለው ኤቢሲ ኮስቲንግ ነው። ስለዚህ what is the primary difference between activity based costing and traditional costing methods እና the answer will be ምን ይሆናል ማለት C ይሆናል ማለት ABC use a multiple cost pool multiple allocation base ይጠቀማል። ብዙ allocation bases ብዙ አክቲቪቲዎችን ይጠቀማል። activity drivers to assigning overhead ማለት ነው። ነገር ግን ABC use a single plant wide overhead rate no traditional ነው አንድ ሬት አንድ ኦቨርሄድ ሬት አንድ ኮስት ፑል ተጠቅሞ ኢንዳይሬክት ኮስቶችን አሎኬት ለማድረግ ወይ ዳይሬክት ማኒፋክቸሪንግ ሌበርን ወይ ማሽን ሃወርን ተጠቅሞ አሎኬት የሚያደርገው ትራዲሽናል ሜቲንግ ነው ማለት። ቢ ትራዲሽናል ኮስቲንግ ኢዝ ሞር አኪዩሬትድ ፎር ዳይቨርስ ፕሮዳክት ነው። ብዙ ፕሮዳክቶች ዳይቨርሲፋይድ የሆኑ ፕሮዳክቶች የምናምርት ከሆነ ከትራዲሽናል ኮስቲንግ በላይ ኤቢሲ ኮስቲንግ ኢዝ ቬሪ ኢምፖርታንት ማለት። ስለዚህ ቢም ትክክል። ዲስ ኤቢሲ ትሪት ኦል ማኒፋክቸሪንግ ኮስት አስ ኤ ፔሪዮዲክ ኮስት ኖ ኤቢሲስ ማኒፋክቸሪንግ ኮስቶችን ብቻ ሳይሆን ነን ማኒፋክቸሪንግ ኮስቶችንም ትሪት ያደርጋል። ሶ አንሰር ዊል ቢ ሲ ይሆናል ማለት። ኦኬ ኔክስት a project has initial cost ስንት ቢሆን 100,000 ቢሆን it is expected to generate cash flows በመጀመሪያው ዓመት 30,000 ብር ኤክስፔክትድ ብናረግ በሁለተኛው ዓመት 40,000 ብር ኤክስፔክት ብናረግ በሶስተኛው ዓመት 50,000 ብር ኤክስፔክት ብናረግ እና ዲስካውንት ሬቱ 12% ቢሆን what is the project net present value ነው። የፕሮጀክቱ ኔት ፕሬዘንት ቫልዩ ስንት ነው? ሶ ኔት ፕሬዘንት ቫልዩ ፈልጉ ነው የተባለው። ሶ ኔት ፕሬዘንት ቫልዩ ምን ማለት the difference between the project cash inflows minus initial investment ነው አይደል? ከፕሮጀክቱ ኤክስፔክት የምናረጋቸው ካሽ ፍሎች ወደ ፕሬዘንት ቫልዩ እናመጣና ማይነስ ኢኒሻል ኢንቨስትመንቱ ስናደርግ ኔት ፕሬዘንት ቫልዩ እናገኛለን። ስለዚህ ከአንድ ዓመት በኋላ የምናገኘው 30,000 ብር ከዛሬ ስንት ብር ጋር እኩል ነው? ከሁለት ዓመት በኋላ የምናገኘው 40,000 ብር ከዛሬ ስንት ብር ጋር እኩል ነው? ከሶስት ዓመት በኋላ የምናገኘው 50,000 ብር ከዛሬ ስንት ብር ጋር እኩል ነው ብለን ወደ ፕሬዘንት ቫልዩ እናመጣውና እንደምረዋል። ከዛ ሲቀነስ 100,000 ብር እናደርጋለን። just like this ማለት ነው። just like this ወደ ፕሬዘንት ቫልዩ ለማምጣት 30,000 ሲካፈል 1 + 0.12 the power of 1 + 40,000 ሲካፈል 1 + 0.12 the power of 2 + 50,000 ሲካፈል 0.12 the power of 3 minus 100,000 አርጉ። ስለዚህ ስንት አገኘው? 11,364 አገኘው ኔት ፕሬዘንት ቫልዩ ማለት ነው። ኦኬ ፕሮፊታብል ኢንዴክስስ ብትጠይቅ ነው ፕሮፊታብል ኢንዴክስ ብትጠይቅ ነው ደግሞ እዚህ ጋር ሲካፈል ለስንት ነበር ማረጋው? ለ100,000 ነበር ማረጋው። ሲካፈል ለ100,000 ያደርግ ነበር።
ማይነሱን ትቼ ማለት ይሄንን ፕሮፊታብል ኢንዴክስ ብጠይቅ ይሄንን ማይነሱን ትቼ ሲካፈል ለ100 ሺህ አደረገውና ከአንድ በላይ ከሆነ አክሰፕት አደርገዋለሁ ከአንድ በታች ከሆነ ሪጀክት አደርገዋለሁ ኔት ፕሬዘንት ቫልዩ ደግሞ ፖዚቲቭ ከሆነ አክሰፕት እናደርገዋለን ኔጌቲቭ ደግሞ ከሆነ ሪጀክት እናደርገዋለን ማለት ዜሮ ከሆነ ኢንዲፈረንስ ይሆናል Okay, next, which of the following statement is true about non-manufacturing cost? ስለ non-manufacturing cost ትክክል የሆነው የቱ ነው? Okay, cost በብዙ መንገድ ክላሲፋይ ዳይሬክት ኢንዳይሬክት ፕራይም ኮንቨርዥን ኮስት ማኒፋክቸሪንግ ነን ማኒፋክቸሪንግ ኮስት ሴሊንግ አድሚኒስትሬቲቭ ካፒታል ኮስት ፊውቸር ፓስት ኮስት ስናክ ሬሌቫንት ኢሬሌቫንት ተብሎ በብዙ መንገድ ክላሲፋይድ ነው ስለዚህ ማኒፋክቸሪንግ እና ነን ማኒፋክቸሪንግ ስንል ቤዚክ የሆነው ልዩነቱ ምንድነው ማኒፋክቸሪንግ ስንል the cost that related to with the producing of the product ምርቱን ከማምረት ጋር ፕሮዳክቱን ከመስራት ጋር የሚገናኙ የማቴሪያል ወጪዎች የሌበር እና የኢንዳይሬክት ወጪዎች that is known as product cost ላይ allocate የምናደርጋቸው ኮስቶች ማኒፋክቸሪንግ ኮስት ይባላሉ ነን ማኒፋክቸሪንግ ኮስት ደግሞ ላቸው ሴሊንግ ኤንድ አድሚኒስትሬቲቭ ኮስቶች ከምርቱ ሂደት ጋር የማይገናኙ ወጪዎች ደግሞ ነን ማኒፋክቸሪንግ ኮስት ይባላል so which of the following statement is true about non manufacturing cost ነው የሚለው so a they are also known as inventorial cost no inventorial cost ብለን የምንጠራቸው ፕሮዳክት ኮስቶችንና ማኒፋክቸሪንግ ኮስቶች D they are the part of cost of goods sold no D መልስ አይሆንም ምክንያቱም ማኒፋክቸሪንግ ኮስት ነው ኮስት ኦፍ ጉድስ ሶልድ ውስጥ የሚገባው ወይም ፕሮዳክት ኮስት ነው ኮስት ኦፍ ጉድስ ሶልድ ውስጥ የሚገባው እንጂ ነን ማኒፋክቸሪንግ ኮስቶች ኤክስፔንስ ነው እንጂ የሚሆኑት ቀጥታ ኮስት ውስጥ አይገቡም ማለት ነው C they are directly related to the productions of good no the answer will be B they are expense non manufacturing cost በወጡበት አመት የሴሊንግም የአድሚኒስትሬቲቭ ኮስቶች ኢንከር ባደረግናቸው ፔሪድ እንደ ኤክስፔንስ ይመዘገባሉ እንጂ ኮስት ላይ ኢንክሉድ አናረጋቸውም ማለት ነው Okay, next, which of the following is the primary users of the primary users group for governmental financial report? A governmental financial report primary users የሆኑት የgovernmental entities የpublic sector entities የሚያዘጋጁትን financial statement as a primary users የሚጠቀሙት ማን ናቸው? The answer will be ምን? B አይደለ? citizens ሌጅስሌቲቭ ህግ አውጪው ወይም ተቆጣጣሪው አካል ኦቨርሳይት ቦዲ የሚያደርገው የተለያዩ ዓለም አቀፍ ኢንቨስተሮች የተለያዩ ዓለም አቀፍ አበዳሪ አካላት they are the main users primary users of government financial report so the answer will be B next which of the following best describing goodwill in accounting በአካውንቲንግ goodwillን የgoodwill definition ምንድነው what is goodwill ነው የgoodwill ትክክለኛ ዴፊኒሽን የሆነው የቱ ነው የጉድዊል ሲጀመር ጉድዊል የሚፈጠረው መቼ ነው when we entirely purchase another company ሳይሆን የሌላን ካምፓኒ ኮንትሮል ለማግኘት ስንጥር ወይም ደግሞ ኮንትሮል መርጀር ኤንድ አኩዊዚሽን ላይ አንድ ካምፓኒ ሌላን ካምፓኒ በሚገዛበት ቢዝነስ ትራንዛክሽን በሚፈጸምበት ወቅት ነው ጉድዊል የሚኖረው so ጉድዊል የሚኖረው B ነው አይደል the excess of purchasing price over the fair value of identifiable net asset acquired in a business combination በቢዝነስ ኮምቢኔሽን ውስጥ እኛ የከፈልነው ኮንሲደሬሽን ትራንስፈር ከገዛ ነው ፌር ቫልዩ ኦፍ አሴቱ በላይ ለምሳሌ 100 ብር የሚያወጣን ቢዝነስ እኛ 110 ብር ካወጣን 110 ብር ከፍለን ከገዛ 10 ብር ጉድዊል ነበረው ያ የተገዛው ድርጅት ማለት so ጉድዊልን ሪኮግናይዝ የሚያደርገው ገዢ ነው ሻጩ ኦልዌይስ ገዢው ነው አይደል ገዢው ነው ጉድዊልን ሪኮግናይዝ የሚያደርገው ከአይደንቲፋብል ኔት አሴቱ በላይ የከፈላትን ዋጋ ጉድዊል ብሎ ፋይናንሻል ስቴትመንት ላይ መዘግባታል አሞርታይዝድ አትሆንም ነገር ግን በየአመቱ ኢምፔርመንት ቴስት ይሰራላታል Okay, next, which of the following indicate an acquisitions where both entities retain separate legal existence and parent subsidiaries relationship is formed? Okay, which of the following indicates the acquisitions are business acquisitions or merger and acquisition like both entities retain separate legal entities are ተገዢውም ገዢው የነበራቸውን ሌጋል ሰፓሬትድ ኢንቲቲ አያውጡም ሪቴን ያደርጉታል both entities retain separate legal existence ፓረንት እና ሰብሲዲያሪ የሚባል ሪሌሽንሺፕ ይፈጥራሉ የትኛው የቢዝነስ ኮምቢኔሽን አይነት ነው ሁለቱንም የማያጠፋቸው ተገዢም ገዢም እንደነበሩ የሚቀጥሉት ኤም ቢ ማይጠፉም አንዱ ፓረንት ይሆናል አንዱ ሰብሲዲያሪ ይሆናል ማለት ሶ የትኛው ቢዝነስ ኮምቢኔሽን የትኛው የአኩዊዚሽን ሜተድ ነው የሚለው ስታቱቶሪ መርጀር ነው ስታቱቶሪ ኮንሶሊዴሽን ነው አኩዊዚሽንስ ኦፍ ኮመን ስቶክ ነው ወይስ ኮንሶሊዴሽን ነው ኦብቪየስሊ ምን አኩዊዚሽንስ ኦፍ ኮመን ስቶክ አይደል አኩዊዚሽንስ ኦፍ ኮመን ስቶክ ስታቱቶሪ መርጀር ስንል ኤ እና ቢ ወደ ውህደት ቢመጡ ቢ ጠፋና ኤ ይቀጥላል
ስታቶሪ መርጀር አይደለም። ስለዚህ ገዢው ይቀጥላል፣ ተገዢው ይጠፋል። ስለዚህ ሌጋል ሰፓሬት ኢንቲቲውን ሪቴን የሚያደርገው ማነው? ገዢው ብቻ ነው። ተገዢው ዲዞልቭድ ያደርጋል ነው። ስታቶሪ ኮንሶሊዴሽን ደግሞ ከሆነ ሁለቱም ይጠፉና አዲስ ድርጅት ነው። ሁለቱም ሌጋል ሰፓሬት ኢንቲቲያቸውን ያጡና ኤም ቢም ጠፍተው ሲ የሚፈጠር ከሆነ ደግሞ ስታቶሪ ኮንሶሊዴሽን እንለዋል። ነገር ግን ሁለቱም የነበራቸውን ሌጋል ሰፓሬት ኢንቲቲ ሪቴን አድርገው አቆይተው እንደ ፓረንት እና እንደ ሰብሲዲያሪ ሪሌሽንሺፕ ክሬት የሚያደርጉበት የአኩዚሽን ወደ ቢዝነስ ኮምቢኔሽን አይነት ምን ይባላል? አኩዚሽንስ ኦፍ ኮመን ስቶክ ይባላል ነው። ኔክስት from a financial point of view, a companies that decided to develop a new product in making what types of decision ይላል። አንድ ድርጅት አዲስ ፕሮዳክት ላመርት ነው፣ በቃ አዲስ ፕሮዳክት መስራት አለብኝ ካለ ይሄ ዲሲሽን ምን አይነት ዲሲሽን ነው? ኦፕሬቲንግ ዲሲሽን ነው? ፋይናንሲንግ ዲሲሽን ነው? ኢንቨስትመንት ዲሲሽን ነው? ወይስ ካፒታል ስትራክቸር ዲሲሽን ነው ጥያቄ። ምን አይነት ዲሲሽን? አዲስ ፕሮዳክት ኒው ፕሮዳክት ነው ዴቨሎፕ ማድረገው ካለ it is investment decision አይደል? ኢንቨስትመንት ዲሲሽን አዲስ ፕሮዳክት ነው፣ አዲስ ፕሮጀክት ነው፣ አዲስ ወደ ኦፊስ ነው፣ አዲስ ማሽን ነው። just like እንደዚህ አይነት ነገሮች ምን ውስጥ ነው የሚመደቡት? ኢንቨስትመንት ዲሲሽን። ፋይናንሲንግ ዲሲሽን የሚባለው ለምሳሌ አክሲዮን እንሽጥ ወይስ ቦንድ እንሽጥ ወይ ገንዘብ ኬት እናምጥ፣ how to get ገንዘብ how to raise a finance የሚለው ዲል ስናደርግ ፋይናንሲንግ ዲሲሽን ይባላል። ካፒታል ስትራክቸር ዲሲሽን ደግሞ ይባላል። ኦኬ ከምናገኘው ካፒታል ውስጥ ምን ያክል ፐርሰንቱ በዴብት ይሁን፣ ምን ያክል ፐርሰንቱ በኢኩዊቲ ይሁን፣ 67 እናድርገው ምን እናድርገው ብሎ ዲል ማድረግ ደግሞ ካፒታል ስትራክቸር ዲሲሽን ይባላል። ኦፕሬቲንግ ዲሲሽን ደግሞ ስለ ምርት ሂደቱና ስለ ዴይ ቱ ዴይ አክቲቪቲ የምንወስን ከሆነ ማለት ነው። ኦኬ ኔክስት አኮርዲንግ ቱ ኤምኤም ፕሮፖዚሽን 2 ዊዝ ታክስ ኤምኤም ፕሮፖዚሽን 2 ዊዝ ታክስ what happened to the cost of equity as the firms use more debt? በኤምኤም ፕሮፖዚሽን 2 መሰረት በኤምኤም ፕሮፖዚሽን 2 ዊዝ ታክስ መሰረት ኮስት ኦፍ ኢኩዊቲው ምን ይሆናል? ብዙ ብድር ብዙ ዴብቱ በጨመረ ቁጥር ኮስት ኦፍ ኢኩዊቲው ምን ይሆናል? ምን ነበር ያለው? እንደው ኮስት ኦፍ ዴብቱ ሲጨምር ወይም ዴብት ቱ ኢኩዊቲ ሬሽዮ እየጨመረ በሄደ ቁጥር አንድ ድርጅት የብድር መጠኑን በጨመረው ቁጥር ኮስት ኦፍ ኢኩዊቲውም አብሮ ምን እያደረገ ይሄዳል? እየጨመረ ይሄዳል። there are linear function with the amount of debt increasing እና ኮስት ኦፍ ኢኩዊቲው አብሮ እየጨመረ ይሄዳል ነው የሚለው ኤምኤም ፕሮፖዚሽን 2 with tax። ነገር ግን የሚጨምሩበት ፍጥነት ግን እኩል አይደለም። ምክንያቱም በማዕከላቸው ምን ስላለ? ታክስ ስላለ ታክስ ስላለ። Okay, next a company has a cost of goods manufacture. Cost of goods manufacture ማለት ለተመረቱት እቃዎች የወጣ ወጪ ማለት። cost of goods manufacture 300,000 ቢሆን cost of goods manufacture 300,000 ቢሆን beginning finished good ደግሞ አልቀው ያልተሸጡ ከአምና ፔሪድ አልቀው ያልተሸጡ ደግሞ 400,000 ቢሆን ending finished good ደግሞ 55,000 ዩኒት ቢሆን 55,000 ዩኒት ቢሆን እና የተጠየቅነው cost of goods sold ፈልጉ ነው። we know that the cost of goods sold formula ናራል beginning finished ለማኑፋክቸሪንግ ድርጅት ስለሆነ beginning finished good plus cost of goods manufacture minus ending inventory ነው የምናደርገው ማለት ነው። so beginning finished good ስንት ነው? 40,000 ነው። cost of goods manufacture 300,000 ነው። ending finished good ደግሞ 50,000 ነው። ስለዚህ cost of goods soldችን ስንት ሆነ ማለት 285,000 ይሆናል። okay, next which of the following is not typically included in the initial journal entries recorded the formations of partnership ይላል። ፓርትነርሺፕ ፎርም በሚሆንበት ሰዓት ወይም አካውንቲንግ ፎር ፓርትነርሺፕን በምናይበት ሰዓት ፓርትነሮቹ ካፒታል ያዋጣሉ፣ ገንዘብ ያዋጣሉ፣ እዳ ያዋጣሉ፣ ሪሲቨብል ያዋጣሉ፣ ካሽ ብዙ ነገር ያዋጣሉ። ስለዚህ which of the following is not typically include the initial journal entry recorded at the formations of partnership? ፓርትነርሺፕ ፎርም ሲደረግ ሊመዘገብ የማይችለው ሪከርድድ ሊሆን የማይችለው ጆርናል ኢንትሪ ላይ ልናየው የማንችለው የቱን ነው? እያንዳንዱ ፓርትነር ገንዘብ ሲያዋጣ ሀብት ሲያዋጣ ምንድን ነው የምታደርጉት? ያዋጣቸውን አሴት ኢንቨንተሪዎች በምናምን ዴቢት ታደርጉና ከዛ ሊያቢሊቲ ካዋጣ ደግሞ ሊያቢሊቲውን ክሬዲት ታደርጉና አሴት ማይነስ ሊያቢሊቲ ካፒታል ብላችሁ ክሬዲት ታደርጉለታላችሁ። ያዋጣውን አሴት ዴቢት፣ ሊያቢሊቲውን ክሬዲት፣ አሴት ማይነስ ሊያቢሊቲውን ድጋሚ ካፒታል ብላችሁ ክሬዲት ታደርጋላችሁ ማለት ነው። ኦኬ ስለዚህ አሴት ካዋጣ ለምሳሌ ካሽ ካዋጣ ዴቢት ይሆናል፣ ትክክል ነው ማለት ነው። ሪሲቨብል ካዋጣም ኦብቪየስሊ ዴቢትድ ይሆናል፣ ምንም ክርክር የለውም። ሪቴኒንጉ ግን ክሬዲትድ አይሆንም። ሪቴኒንጉ ሳይሆን ክሬዲት የሚሆነው ምኑ ነው? ፓርትነሩ የፓርትነሩ ካፒታል አይደል? የፓርትነሩ ካፒታል ነው ክሬዲትድ የሚሆነው፣ የፓርትነሩ ካፒታል ነው ክሬዲትድ የሚሆነው። ሶ ሪቴኒንግ ዩዝ ክሬዲትድ ይሆናል የሚለው ትክክል አይደለም። ወይ ሊያቢሊቲ እና ካፒታል ነው ክሬዲትድ የሚሆነው at the time of formation ማለት ነው። ሰው ይሄንን ደግሞ ጥያቄ ስትመሉ ራሳችሁ ፓርትነርሺፕ ምንድነው? ካራክተሪስቲክሱ፣ ዲስአድቫንቴጁ፣ አድቫንቴጁ ከዛ አካውንቲንግ ፎር ፓርትነርሺፕ ብለን ፎርሜሽንስ ኦፍ ከዛ ዲስትሪቢዩሽንስ ኦፍ ኢንካም፣ ዲሶሉሽን ወይም አዲስ ፓርትነር ሲገባ ሲወጣ
ጌን ለኦልድ ፓርትነሮቹ፣ ቦነስ ለኤግዚስቲንግ ፓርትነሮቹ፣ ከዛ ሊኩዊዴሽን ብለን ይህንን ቻፕተሮች ዲስከስ አድርገናል። the answer will be C. Next, which of the following is an examples of a permanent difference between accounting income and taxable income? So IAS 12 ላይ ደግሞ ስለ አካውንቲንግ ኢንካም ታክስ በምናወራበት ሰዓት በአይኤፍአርኤስ እና በታክስ ህጉ መካከል በሚፈጠረው ልዩነት ምክንያት ሁለት አይነት ልዩነቶች ይፈጠራሉ አይደል? ቴምፖራሪ ዲፈረንስ እና ፐርማነንት ዲፈረንስ ይፈጠራሉ። ሶ ቴምፖራሪ ዲፈረንስ የምንላቸው the difference it can be offsetted themselves አለ ራሳቸውን ኦፍሴት የሚያደርጉ ዘንድሮ የተፈጠሩት በአካውንቲንግ ኢንካሙ እና በታክሰብል ኢንካሙ መካከል የተፈጠረው ልዩነት በሚቀጥሉት ዓመታት ራሱን ኦፍሴት የሚያደርግ ራሱን የሚያጠፋ ከሆነ we can call it temporary difference. but permanent difference ግን የምንለው አንድ የተፈጥሮ ምንም ማለት የማይጠፋ ኦፍሴትድ የማይሆን ማለት ነው። ስለዚህ ቴምፖራሪ ዲፈረንሶች ደግሞ እንደገና ለሁለት ይከፈላሉ። ታክሰብል ቴምፖራሪ ዲፈረንስ እና ዲዳክተብል ቴምፖራሪ ዲፈረንስ ተብሎ ይከፈላል። ሶ ታክሰብል ቴምፖራሪ ዲፈረንስ የምንለው ዘንድሮ የከፈልነው የታክስ መጠንን ዝቅ አድርገው በሚቀጥሉት ዓመታት የምንከፍለው የታክስ መጠን የሚጨምሩ ልዩነቶች ከሆኑ ታክሰብል ቴምፖራሪ ዲፈረንስ ተብለው ዲፈርድ ታክስ አሴትን ይፈጥራል። ዲዳክተብል ቴምፖራሪ ዲፈረንስ ደግሞ የሚባሉት ዘንድሮ ብዙ ታክስ እንድንከፍል ምክንያት ሆነው የተፈጠሩት ልዩነቶች ዘንድሮ የምንከፍለው የታክስ መጠን ብዙ አድርገውብን በሚቀጥሉት ዓመታት የምንከፍለው የታክስ መጠን ዝቅ የሚያደርጉልን ከሆነ ደግሞ ዲዳክተብል ቴምፖራሪ ዲፈረንስ ብለን ዲፈርድ ታክስ አሴትን ይፈጥራሉ አይደል? ሶ ፐርማነንት ዲፈረንስ ግን ጭራሹን ምንም አይሆን ኦፍሴት የማይሆን የማይጠፋ አንድ የተፈጠረ በቃ ዘላለም የሚቆይ ማለት ነው። So which of the following is an examples of a permanent difference between accounting income tax and taxable income? permanent difference የሆነው examples of permanent difference የሆነው የቱ ነው? the answer will be ምን C አይደለ? ኢንተረስት ሪቬኑ ፍሮም ማኒሲፓል ቦንድ ወይም ከከተማ አስተዳደሮች የሚሸጥ ቦንድ ወይም ታክስ ኤግዘምፕትድ የሆነ ኢንካም ብናገኝ ግብር የማይከፈልበት ገቢ ብናገኝ በአካውንቲንግ ኢንካሙ ላይ ሪፖርት እናደርገዋለን ኢንካም ስለሆነ፣ በታክሰብል ኢንካሙ ላይ ግን ግብር ስለማይከፈልበት ሪፖርት አላደርገውም። በሼም ሪፖርት አይደረግም፣ ምክንያቱም ታክስ ኤግዘምፕትድ ስለሆነ ከማኒሲፓል የምንገዛው ቦንድ ላይ የምናገኘው ወለድ ከታክስ ነፃ ስለሆነ it is not reported for a tax purpose. that's why በአካውንቲንግ ኢንካሙ እና በታክሰብል ኢንካሙ መካከል ልዩነት ስለሚፈጥር ማለት ነው። ሌሎቹ በሙሉ ግን ዲፕሪሲዬሽን ለምሳሌ ምን ይፈጥራል? ታክሰብል ቴምፖራሪ ዲፈረንስ ይፈጥራል። ዋራንቲ ኤክስፔንስ ምን ይፈጥራል? ምንድነው ስሙ? ዲዳክተብል ቴምፖራሪ ዲፈረንስን ይፈጥራል ማለት ዲዳክተብል ቴምፖራሪ ዲፈረንስ ዲዳክተብል ቴምፖራሪ ዲፈረንስን ይፈጥራል። so the answer will be C. Next, what is which of the following statement is true regarding temporary difference? አሁን ስላብራራሁት ማለት ነው። ስለ temporary difference ትክክል የሆነው የቱ ነው? ስለ temporary difference ትክክል የሆነው የቱ ነው? temporary difference ነው ትክክል የሆነው የቱ ነው? አሁን በደንብ አብራርቻለሁ። so the answer will be B አይደል? it arrived when the revenue and expense recognized in different period of the accounting and for a tax purpose አይደል? ለአካውንቲንግ እና ለታክስ ፐርፐዝ በሚዘጋጀው መካከል በተለያየ ጊዜ ሪቬኑን እና ኤክስፔንስ ሪኮግናይዝ በማድረጋቸው ምክንያት የሚፈጠር ልዩነት ስለሆነ ግን ምንም ይል ሄዶ ምንም ይል የሚጠፋ ኦፍሴትድ የሚሆን ታክሰብል ሊሆን ይችላል፣ ዲዳክተብል ሊሆን ይችላል፣ ዲፈርድ ታክስ አሴት ሊፈጥር ይችላል ወይም ዲፈርድ ታክስ ሊያቢሊቲ ሊፈጥር ይችላል ማለት ነው። Okay, next, under IFRS 3 business combination, how should an acquirer measure the identifiable asset acquired, liability acquired and asset acquired and liabilities assumed in a business combination at acquisition date? በአክዊዚሽን ዴት የገዛነውን ድርጅት አሴት እና ሊያቢሊቲ እንዴት ነው ሜጀር የምናደርገው? ኦብቪየስሊ ምን ብለናል? የተገዢው ድርጅት የሰብሲዳሪ ወይም የአኳሪ ድርጅት ኦልዌይስ ሜጀር የሚደረገው በፌር ቫልዩ under the business combination at the date of acquisition we should be measure the identifiable assets and liability of acquired. የተገዢውን የሰብሲዳሪውን አሴት እና ሊያቢሊቲ ሜጀር የምናደርገው በፌር ቫልዩ። so the answer will be C. ቢዝነስ ኮምቢኔሽን ስንፈጽም ግን ሌሎች ለአድሚኒስትሬቲቭ ለጠበቃ ለኮንሰልታንስ ለምናምን የሚወጡ ወጪዎች ግን it should be expense ነው የሚሆኑት እንጂ የምንከፍለው ኮንሲደሬሽን ትራንስፈር ውስጥ አይካተቱም። Okay, next, which of the following best describing restrictive or aggressive working capital policy regarding the current asset ነው የሚለው። ስለ working capital policies እና aggressive working capital policy describe የሚያደርገው የቱ ነው? so aggressive working capital policy ማለት we try to maintain low levels of current asset ነው። low levels of current asset which means
ዩዚንግ ሾርት ተርም ሶርሳችንን ሾርት ተርም ፋይናንሻል ሶርሳችንን ሎንግ ተርም የሆኑ አሴቶችን ራሱ ፋይናንስ ለማድረግ የምንጠቀም ቬሪ ኢንሊኪውድ የምንሆንበት እጃችን ላይ ያለውን ነገር በሙሉ ወደ ኢንሊኪውድ ወደ ሎንግ ተርም የሆነ አሴት የምንለውጥበት በጣም ሪስክ የምንወስድበት አግሬሲቭሊ ኢንቨስት የምናደርግበት የወርኪንግ ካፒታል ፖሊሲ ነው። ሶ አንሰር ዊል ቢ ይሆናል። ሜንቴኒንግ ሎ ሌቭልስ ኦፍ ከረንት አሴት ሪሌትድ ቱ ኢትስ ሴልስ ነው። ኦኬ ኔክስት ኢንዳይሬክት ሌበር ኮስት ኢዝ ዘ ፓርት ኦፍ ኢንዳይሬክት ሌበር ኮስት ምን ውስጥ ነው ሪፖርት የሚደረገው? ፕራይም ውስጥ ይገባል? ኖ ፕራይም ውስጥማ ዳይሬክት ማቴሪያል ነው፣ ዳይሬክት ሌበር ነው። ዳይሬክት ሌበርም አይደለም፣ ፔሪዮዲክ ኮስትም አይደለም። ፔሪዮዲክ ኮስትም የሚባሉት ሴሊንግ እና አድሚኒስትሬቲቭ ኮስቶች ወይም ነን ማኒፋክቸሪንግ ኮስቶች ናቸው። ቅድም እንደው ኢሚዲየትሊ ኤክስፔንስ ይሆናሉ ያላችሁ ማለት ሶ ኢንዳይሬክት ኮስቶች ኦልዌይስ ኢንክሉድድ የሚሆኑት ምን ውስጥ ነው? ማኒፋክቸሪንግ ኦቨርሄድ ውስጥ ነው። ሶ ዘ አንሰር ዊል ቢ ሲ ማለት ነው። ኦኬ ኔክስት which of the following is the most reliable types of audit evidence? በጣም ታማኝ የሆነ reliable types of audit evidence የቱ ነው? reliable ማለት በጣም ለኦዲተሩ የተሻለ ኮንፊደንስ ሊሰጠው የሚችለው ሞር የኢንፎርሜሽኑ ኳሊቲ ከፍ ያለ የሆነው የታይፕስ ኦፍ ኦዲት ኤቪደንስ የቱ ነው? የትኛው ነው? ለምሳሌ ኢንኳይሪንግ ኦፍ ማኔጅመንት ይሆናል። ማኔጅመንቱን ኢንተርቪው በማድረግ የምናገኘው በደንብ ይዋሹናል አይደል? በደንብ ይዋሹናል። ስለዚህ ሪሊያብል እንደውም ለስ ሪሊያብል። ኦብዘርቬሽንስ ኦፍ ኢንቨንተሪ ካውንት ኢንቨንተሪ ሄደን ብንቆጥር ያላቸውን ኢንቨንተሪ ሄደን ብንቆጥር ኢት ኢዝ ሞር ሪሊያብል ነው። ኢንቨንተሪው ከሌላ ቦታ አምጥተውት ሊሆን ይችላል። በዶክመንቴሽን መረጋገጥ መቻል አለበት። ሶ the most reliable audit evidence from among alternative is C አይደል? ኤክስተርናል ኮንፊርሜሽንስ አይደል? ከኤክስተርናል ቦዲ የምናገኘው ኮንፊርሜሽን ለምሳሌ ባንክ ውስጥ አለኝ ያሉትን ገንዘብ ሪሲቨብላቸውን ፔብላቸውን የተለያዩ ጉዳዮችን ከተለያየ ከኤክስተርናል ቦዲ ኮንፊርም የምናረግ ከሆነ that is known as more reliable evidence ማለት። ኔክስት ፕሮፕራይተሪ ፈንድ ዩዝ which base of accounting ይላል። ፕሮፕራይተሪ ፈንድ የትኛውን ቤዝ ኦፍ አካውንቲንግ ነው የሚጠቀመው ነው? ሶስት አይነት ቤዝ ኦፍ አካውንቲንጎች አሉ አይደል? ካሽ ቤዝ፣ አክሩዋል ቤዝ እና ሞዲፋይድ አክሩዋል ቤዝ የምንለው። ስለዚህ ገቨርንመንታል ፈንዶች ሞዲፋይድ አክሩዋል ቤዝ ነው የሚጠቀሙት። ፕሮፕራይተሪ ፈንዶች ደግሞ ምን ቤዝ ነው የሚጠቀሙት? እንደ ቢዝነስ አክት ስለሚያደርጉ ቢዝነስ ታይፕ አክቲቪቲ ስለሆነ የሚከውኑት they use accrual base of accounting አይደል? accrual base of accounting ነው የሚጠቀሙት። ሶ መንግስት ሶስት አይነት የተለያዩ አክቲቪቲዎች ላይ ይሳተፋል አይደል? ገቨርንመንታል አክቲቪቲ፣ ፊዲሻሪ አክቲቪቲ እና ገቨርንመንታል አክቲቪቲ፣ ቢዝነስ ታይፕ አክቲቪቲ እና ፊዲሻሪ አክቲቪቲ ምን ነው? ለገቨርንመንታል አክቲቪቲው ገቨርንመንታል ፈንዶችን ይዛል ማለትም ጀነራል ፈንድ፣ ስፔሻል ሬቬኒው ፈንድ፣ ካፒታል ፕሮጀክት ፈንድ፣ ዴብ ሰርቪስ ፈንድ እና ፐርማነንት ፈንድ። ለቢዝነስ ታይፕ አክቲቪቲው ደግሞ ፕሮፕራይተሪ ፈንዶችን ይዛል። ፕሮፕራይተሪ ፈንድ ውስጥ እነማን አሉ? ኢንተርፕራይዝ ፈንድ እና ኢንተርናል ሰርቪስ ፈንድ አሉ። ፊዲሻሪ ፈንድ ላይ ደግሞ ለፊዲሻሪ አክቲቪቲ የሚያዝ ፈንድ ሲሆን ይሄ ደግሞ ኤጀንሲ ፈንድ እና ትረስቲ ፈንድ በውስጡ አሉ ማለት ነው። ሶ the answer will be C accrual base። Okay, next, which of the following intangible asset is typically not amortized but tested for impairment instead? ቅድም እንደውም ነካ አድርጌው ነበር አይደለ? አሞርታይዝድ የማያደርገው ግን በየአመቱ ኢምፔርመንት ቴስት የሚሰራለት የትኛው ነው? ጉድዊል አይደል? ጉድዊል። ኮፒራይት ከአርቲስቲክ ቫልዩ ጋር ከስዕል፣ ከሙዚቃ፣ ከዘፈን፣ ከቪዲዮ ጋር የተገናኘ መብታችን ነው፣ የማባዛት መብት ነው። ፓተንት አዲስ ፈጠራ፣ ኒው ኢኖቬሽን፣ ኒው ፕሮዳክት፣ ኒው ነገር ዴቨሎፕ ስናደርግ የምናገኘው ሲሆን ትሬድማርክ፣ ትሬድ ኔም ደግሞ የንግድ ስምና አርማ ነው። ሶ the answer will be D። ኔክስት ዋት ኢዝ በጀት ዲፊሽት? በጀት ዲፊሽት ማለት ምን ማለት ነው? የበጀት ጉድለት ማለት ምን ማለት ነው? መንግስት በየአመቱ በጀት ሲይዝ ይሄን ያክል የበጀት ጉድለት አለብኝ ይላል። የበጀት ጉድለት አለብኝ ማለት የመንግስት ኤክስፔንዲቸሩ ከመንግስት ሪቬኒው በልጧል ማለት፣ የመንግስት ወጪው ከመንግስት ገቢው በልጧል ማለት፣ ወይም የመንግስት ሪቬኒው ከኤክስፔንዲቸሩ አንሷል ማለት። ሶ the answer will be ምን ሆነ ማለት ሲ አይደል? the government spending exceeded the government revenue። የመንግስት ወጪ ከመንግስት ገቢ በሚበልጥበት ሰዓት ምን አለ እንላለን? በጀት ዲፊሽት፣ የበጀት ጉድለት አለ። ስለዚህ መንግስት ይህንን የበጀት ጉድለቱን ለመሙላት ምን ያደርጋል? ብድር ከኢንተርናል ሶርስ የሚሆን ከኤክስተርናል ሶርስ ብድር ይፈልጋል፣ ግራንት ይፈልጋል፣ እርዳታ ይፈልጋል። ከዛ ደግሞ በተጨማሪ ምን ያደርጋል? ገንዘብ ማተም አንዳንድ ጊዜ በዚህ ምክንያት ልንገባበት እንችላለን። ኦኬ ኔክስት which accounting standards address accounting treatment for lease? የትኛው ስታንዳርድ ነው ስለ ሊዝ የሚያወራው? አካውንቲንግ ፎር ሊዝ የሚያወራው ነው። ኦብቪየስሊ የትኛው ስታንዳርድ ነው? አካውንቲንግ ፎር ሊዝ። እንደውም አንድ ጥያቄ ቅድም ሰርተን ነበር አይደል? አካውንቲንግ ፎር ሊዝ የሚያወራው የትኛው ነው? አይኤፍአርኤስ ስንት? አይኤፍአርኤስ 16 አይደል? አይኤፍአርኤስ 16 ነው ስለ አካውንቲንግ ፎር ሊዝ የሚያወራው ማለት። አካውንቲንግ ፎር ሊዝ የሚያወራው
ሶ አይኤፍአርኤስ 12 ከሆነ ስለምን ነው የሚያወራው? ስለ ዲስክሎዘርስ ኦፍ ኢንተረስት ኢን አዘር ኤንቲቲ ዲስክሎዘርስ ኦፍ ኢንተረስት ኢን አዘር ኤንቲቲ በሌላ ኤንቲቲ ላይ ስለሚኖረን ነገር ዲስክሎዝ የምናደርግበት ስታንዳርድ አይኤፍአርኤስ 12 ነው። አይኤፍአርኤስ 11 ደግሞ ስለ ጆይንት አሬንጅመንት ነው የሚያወራው። አይኤፍአርኤስ 16 አካውንቲንግ ፎር ሊዝ ነው። አይኤፍአርኤስ 10 ደግሞ ስለ ኮንሶሊዴትድ ፋይናንሻል ስቴትመንት ነው የሚያወራው ማለት ነው። ኦኬ ኔክስት when preparing bank reconciliation how are bank service charges handled ነው የሚለው። ባንክ ሪኮንሲሌሽን በምንሰራበት ወቅት ባንክ ሰርቪስ ቻርጅን ምንድነው የምናደርገው ነው። ስለዚህ መጀመሪያ ባንክ ሪኮንሲሌሽን ማለት ምን ማለት? ባንክ ሪኮንሲሌሽን ማለት it is the process of reconciling two cash account ሁለት ካሽ አካውንቶችን ስናስታርቅ ነው ባንክ ሪኮንሲሌሽን አለ ብለን የምንጠራው። ምንና የዲፖዚተሩን አካውንት እና የባንክ ባላንሱን ስናስታርቅ በምን ምክንያት ልዩነት ሊፈጥሩ ይችላል? በተለያዩ ምክንያቶች አይደል? በዲፖዚት ኢን ትራንዚት፣ በቼክ አውት ስታንዲንግ፣ በክሬዲት ሜሞራንደም እና በዴቢት ሜሞራንደም እና በኢረርስ አይደል? ዲፖዚት ኢን ትራንዚት ማለት እኛ ባንክ ገብቷል ያለው ነገር ባንክ ያልገባ ገንዘብ፣ ስለዚህ ማን ላይ ነው የሚደመረው? ባንኩ ላይ ነው የሚደመረው ዲፖዚት ኢን ትራንዚት ከሆነ። ቼክ አውት ስታንዲንግ ደግሞ ማለት ከባንክ ወጥቷል ብለን እያሰብን ግን አክቹዋሊ ያልወጣ ስለሆነ ለማስተካከል ከባንኩ ላይ ነው የሚቀንሰው ቼክ አውት ስታንዲንግ። ክሬዲት ሜሞራንደም ደግሞ የምንላቸው የተለያዩ የባንክ ባላንሳችን የጨመሩ ግን እኛ ያላወቅናቸው ለምሳሌ ኢንተረስት ኢንካም ሊሆን ይችላል፣ አካውንት ሪሲቨብል ኮሌክሽን ሊሆን ይችላል፣ ዋቴቨርስ ወደ አካውንታችን የገቡ ነገሮች ናቸው። ይሄንን ለማስተካከል ዲፖዚተሩ ላይ ነው የምንደምረው። ክሬዲት ሜሞራንደሞች ዲፖዚተሩ ላይ ነው የሚደመሩት። ዴቢት ሜሞራንደም ደግሞ የምንላቸው የእኛን ባላንስ የቀነሱ ነገሮች ለምሳሌ ኔት ሰፊሽንት ፈንድ ወይም ሰርቪስ ቻርጅ አይደለ? ሰርቪስ ቻርጅ የኛን ካሽ ባላንስ የቀነሱ ናቸው። እነዚህ ደግሞ ምን እንደሚደረጉት ከዲፖዚተሩ ላይ ነው ዲዳክት የሚደረጉት። ስለዚህ when preparing bank reconciliation how bank service charge is handled እንዴት ነው ባንክ ሰርቪስ ቻርጅን ሃንድል የምናደርገው? we should be deducted from balance per book አይደል? ከባላንስ ፐር ቡክ ላይ ነው የምንቀንሰው ማለት ነው። ኦኬ ኔክስት equipment is acquired on October 1 2022 ይላል። ኢኩዊፕመንቱ የተገዛው ኦክቶበር 2022 ነው። በስንት ብር ነው የተገዛው? በ120,000 ብር ነው የተገዛው። it has estimated 5-year estimated useful life and residual value ስንት ቢሆን 10,000 ብር ቢሆን estimated useful life 5 ዓመት ነው። residual value ደግሞ ስንት ነው? 10,000 ብር ነው። so using straight line method ተጠቀሙና how much depreciation expense should be recorded for the year ended December 31st 2022 ነው። እንዳትረሱ። አሁን በጣም ጥንቃቄ ማድረግ ይፈልጋል። እንደዚህ አይነት ጥያቄ የተገዛው ኦክቶበር ነው የተጠየቃችሁት የዲሴምበር 31ን ኦክቶበር 1 2022 ነው የተገዛው። የተጠየቃችሁት ዲፕሪሲዬሽን የስንት ነው? የዲሴምበር 31 2022 ዲፕሪሲዬሽን። ስለዚህ የ3 ወር ዲፕሪሲዬሽን የተጠየቃችሁት ማለት በስትሬት ላይን የ3 መንዝ ዲፕሪሲዬሽን የተጠየቁት። ሶ ስትሬት ላይን ስለሆነ መጀመሪያ ምን አደርጋለሁ ማለት just like this cost minus salvage value divided by 5 አደርጋለሁ። ኮስቱ 120,000 ነው ሲቀነስ 10,000 ሲካፈል ለ5 አደርግ አመታዊ ዲፕሪሲዬሽኑ yearly ዲፕሪሲዬሽኑ ያንን አሴት ብንጠቀመው በአመት ሙሉ ብንጠቀመው ምን ያክል ዲፕሪሺየት ያደርግ ነበር? 22,000 ዲፕሪሺየት ያደርግ ነበር። ነገር ግን ፐር መንዝ ስንት ነው የሚለውን ለማወቅ ለ12 አካፈልኩትና ለ3 ወር ብቻ ስለሆነ የፈለኩት በ3 አባዛው 3,500 ሆነ። ለምን ነው በ3 ወር ያባዛሁት? ምክንያቱም ኦክቶበር 1 ተገዝቶ ኦክቶበር፣ ኖቬምበር፣ ዲሴምበር የ3 ወር ብቻ ነው በዚህ አመት 2022 መጨረሻ ዲሴምበር 31 ሪኮግናይዝ ማድረግ የምችለው የኤክስፔንስ መጠን 5,500 ብቻ ስለሆነ ማለት ነው። answer will be C. so በደብል ዲክላይን ቢሆን በሰም ኦፍ የር ዲጂት ሜትድ ቢሆን በዩኒት አክቲቪቲ ሜትድ ቢሆን እንዴት ተሰራለው የሚለውን እንዳትረሱ። okay next a business combination where the entities involved are in unrelated business is known as ብዙ አይነት types of business combination የቢዝነስ ውህደት ይፈጸማሉ አይደል? so horizontal, vertical, complementary ዲያጎናል የምንላቸው የቢዝነስ ኮምቢኔሽን አይነቶች አሉ። ሶ አንሪሌትድ የሆኑ ቢዝነሶች ወይም ምንም አይነት ለምሳሌ ባንክ ግብርና ቢገዛ፣ ግብርና ማኒፋክቸሪንግ ቢገዛ፣ ማኒፋክቸሪንግ ትምህርት ቤት ቢገዛ፣ ትምህርት ቤቱ ደግሞ ሆልሴል ቢዝነስን ጋር ቢዋሃድ፣ አንድ ቢራ ፋብሪካ ጨርቅ ፋብሪካ ቢገዛ፣ እንደዚህ አይነት ቢዝነስ ኮምቢኔሽን አንሪሌትድ ኢንዱስትሪ ውስጥ ያሉ ቢዝነስ ኮምቢኔሽን ቢዋሃዱ ምን ነው የምንለው? ኮምፕሊመንተሪ ሚክስድ ኦር ሰርኩላር ቢዝነስ ኮምቢኔሽን ነው የምንለው። ኮምፕሊመንተሪ ሚክስድ ኦር ሰርኩላር ቢዝነስ ኮምቢኔሽን ነው የምንለው። ነገር ግን ሆሪዞንታል የሚባሉት ደግሞ በተመሳሳይ ኢንዱስትሪ ውስጥ ያሉ ለምሳሌ አንድ ባንክ ሌላም ባንክ ቢገዛ፣ አንድ ጫማ ፋብሪካ ሌላ ጫማ ፋብሪካ፣ አንድ ዱቄት ፋብሪካ ሌላ ዱቄት ፋብሪካ ቢገዛ ሆሪዞንታል ቢዝነስ ኮምቢኔሽን እንለዋለን ማለት ነው።
ቨርቲካል ቢዝነስ ኮምቢኔሽን ደግሞ የምንለው በሰፕላይ ቼን ውስጥ አንዱ የአንዱ ሰፕላየር አንዱ የአንዱ ዕቃ ተረካቢ የሆኑ ድርጅቶች ቢዝነስ ኮምቢኔሽን ቢያደርጉ ለምሳሌ ጥጥ የሚያመርት ድርጅት ክር የሚያመርት ድርጅትን ቢገዛ ክር የሚያመርት ድርጅት ደግሞ ጨርቅ የሚያመርት ድርጅት ደግሞ ሸሚዝ የሚያመርት ድርጅትን ቢገዛ እንደዚህ አይነት በሰፕላይ ቼን ፕሮሰስ ውስጥ የተገናኙ ድርጅቶች ቢዝነስ ኮምቢኔሽን ቢፈጽሙ ግን we can call it a vertical business combination እንለዋለን ማሶ the answer የዚህ ጥያቄ መልስ ምንድነው ቢ ነው next in absence of a specific agreement how are profit and loss typically shared among the partner የሚለው ምንም አይነት ስፔሲፊክ የሆነ አግሪመንት ከሌለ የተጠቀሰ ነገር ከሌለ ባዋጡት ካፒታል መሰረት ወይም 50 60 70 እንደዚህ ተብሎ ትርፍና ኪሳራን ስለሚከፋፈሉበት ነገር ስፔሲፋይድ የሆነ ነገር ከሌለ ፕሮፊት ኦር ሎስ ቲፒካሊ ሼር አመንግ ዘ ፓርትነር በምን መሰረት ኢኳሊ አመንግ ኦል ፓርትነርስ ምንም አይነት የተቀመጠ ነገር ከሌለ ማለት ብዙ ጊዜ ግን ፓርትነሮች ላይ ባዋጣ ነው ካፒታል ልክ ይላሉ አይደል ባዋጡት የካፒታል መሰረት ልክ ይከፋል ባዋጣ ነው የካፒታል መሰረት ካላሉ ስፔሲፋይድ የሆነ ሬሽዮ ካልተቀመጠ የሆነ ነገር ካልተቀመጠ ግን we have to distribute it equal ነው ጌንም ሎስም ከመጣ እኩል ነው የሚካፈሉት ማለት ሼር ካምፓኒ ላይ ደግሞ ከሆነ እያንዳንዱ ሼር ሆልደር በያዘው የሼር መጠን በያዘው የአክሲዮን መጠን ልክ ነው ዲቪደንድ ሼር የሚያደርገው ማለት okay next what is the term of portions of company's profit paid out to the shareholders what is the term what is the word for the portions of the company's profit paid out to the shareholder ከካምፓኒ ኢርኒንግ ላይ ከካምፓኒ ፕሮፊት ላይ ለሼርሆልደሮቹ የተከፋፈለው ምን ይባላል ለሼርሆልደሮቹ የተከፋፈለው ምን ይባላል obviously ዲቪደንድ አይደል ዲቪደንድ ይባላል ሪቴን ኢርኒንግስ ማለት ምን ማለት ሪቴን ኢርኒንግ ማለት ከፖርሽኑ ያልተከፋፈለው ለአዲሽናል ኢንቨስትመንት ለተለያየ ፐርፐስ በድርጅት ውስጥ ሪቴን የተደረገው በድርጅት ውስጥ የተቀመጠው ሪቴን የተደረገውን የፕሮፊት መጠን ሪቴን ኢርኒንግ ብለን እንጠራዋለን ካፒታል ጌን ማለት ምን ማለት ነው ካፒታል ጌን ማለት አንድን ነገር አክሲዮን ሊሆን ይችላል አሴት ሊሆን ይችላል ዛሬ ገዝተን አቆይተን ስንሸጠው ለምሳሌ 1000 ብር ገዝተነው በ1400 ብር ስንሸጠው ስንት ብር ካፒታል ጌን አገኘንላለን ዋጋው በመወደዱ ምክንያት ያገኘነው ጥቅም ነው ካፒታል ጌን የሚባለው ማለት ካፒታል ጌን የሚባለው so the answer will be B for this question next which of the following fund is typically used to account for resources that are legally restricted to extent that only earning not a principal may be used for the purpose that support the reporting government programs which of the following funds used to account for the resource which is legally restricted that is all to the extent that only earnings not a principals so መንግስት መጠቀም የሚችለው የቱን ብቻ ነው earning-ን ብቻ ነው ፕሪንሲፓሉን መጠቀም አይችልም በጊፍት በኢንዶመን የሚገኝ ማለት maybe used for the purpose መንግስት መጠቀም የሚችለው የተለያዩ የገቨርንመንት አክቲቪቲዎችን ለመከወን መጠቀም የሚችለው ያገኘውን ፕሪንሲፓል ሳይሆን በፕሪንሲፓሉ ምክንያት የሚመጣውን ኢርኒንግ ብቻ መጠቀም የሚችልበት ሌጋሊ ሪስትሪክትድ የሆነበት የፈንድ ታይፕ የትኛው ነው ፐርማነንት ፈንድ ዴፕት ሰርቪስ ፈንድ ማለት ምን ማለት ነው ሪሶርስ that we are accumulated in order to pay long term liability የረጅም ጊዜ ዕዳዎቻችንን ለመክፈል ስንል የምንይዘው ፈንድ ዴፕት ሰርቪስ ፈንድ ይባላል ከስፔሻል ሶርስ ሪቬኒው ሰብስበን ለስፔሻል ዓላማ የምናውል ከሆነ ስፔሻል ሪቬኒው ፈንድ ይባላል ኢንተርፕራይዝ ፈንድ ደግሞ just like a business activityዎችን ራን ለማድረግ በፕሮፕራይተሪ ፈንድ ውስጥ የምንይዘው ነው ስለዚህ ዴፕት ሰርቪስ ፈንድ ፐርማነንት እና ስፔሻል ገቨርንመንት ውስጥ ሲገኙ ኢንተርፕራይዝ ፈንድ ደግሞ ፕሮፕራይተሪ ፈንድ ውስጥ ነው የሚገኘው ማለት okay next which ratio is measure long term solvencies which ratio is measures long term solvencies which means ድርጅቱን የረጅም ጊዜ ዕዳ የመክፈል አቅሙን long term debt payable ability ወይም long term leverage-ን ወይም ደግሞ የረጅም ጊዜ ዕዳ የመክፈል አቅሙን ሜዠር ለማድረግ ሶልቨንሲውን ሜዠር ለማድረግ የምንጠቀምበት ሬሾ የቱ ነው የትኛው ነው ከረንት ሬሾ አይሆንም ይሄ ሾርት ተርም ኦብሊጌሽንን ሜዠር ለማድረግ ነው የምንጠቀምበት ቬሪ ሊኩዊዲቲን ሜዠር አሴት ተርኖቨር ይሄ አክቲቪቲ ሬሾ ነው አይደል አሴት ተርኖቨር ቶታል አሴት ዲቫይድድ ባይ ሴልስ ምንለው ማለት ፒኢ ሬሾ ወይም ፕራይስ ቱ ኢርኒንግ ሬሾ ደግሞ ይሄ ማርኬት ቫልዩ ሜዠርመንት ነው አይደል ማርኬት ቫልዩ ሜዠርመንት ነው ሶ the answer will be C debt to asset debt to equity ratio debt to asset debt to equity ratio debt to capital ratio እነዚህ በሙሉ የድርጅቱን የረጅም ጊዜ ዕዳ መክፈል አቅሙንና ከረጅም ጊዜ ሎኑ ጋር የተገናኙ ሜዠርመንቶች ናቸው ሶልቨንሲ ሬሾ የሚባሉት
Okay, next, which of the following has been projected for the companies on March? So company ምን አድርጓል? እነዚህን ጉዳዮች ፕሮጀክትድ አድርጓል። the selling price per unit አለ የአንዱ እቃ የሚሸጥበት ዋጋ 40 ብር ነው አለ each per unit each unit required እያንዳንዱ ዩኒት ምን ይፈልጋል? አንዷን ዩኒት ለማምረት 4 pounds of material let's say ኪሎግራም እንበለው። ስለዚህ አንዱ ዩኒት የሚሸጠው በ40 ብር ነው። አንዱን ዩኒት ለማምረት ደግሞ 40 ኪሎግራም 4 ኪሎግራም ኦፍ ማቴሪያል ይፈልጋል። አንዱ ኪሎግራም ወይም አንዱ ፓውንድን ማቴሪያል ለመግዛት ደግሞ 6 ብር ይፈልጋል። በ40 ብር ሸጠዋለሁ፣ ነገር ግን 4 ኪሎ ይፈልጋል። እያንዳንዱን 4 ኪሎ ደግሞ እያንዳንዷን አንዷን ኪሎ ለመግዛት ደግሞ 6 ብር አወጣለሁ። so if the companies wanted to produce 5000 ዩኒት in ማርች ላይ 5000 ዩኒት ማምረት ከፈለገ and desire to have 10% of the next month's productions needed on the hand at the end of the month አለ። so ማርች ላይ ማምረት የፈለግነው 5000 ዩኒትስ ኦፍ ፕሮዳክት ኢንዲንግ ኢንቨንተሪ የማርች ኢንዲንግ ኢንቨንተሪ ደግሞ እንዲሆን የፈለግኩት ምንድነው የኔክስት መንዙ ከማርች በኋላ አፕሪል አይደለ የአፕሪል መንዝ ሴልስ የሱን 10% ደግሞ as ending inventory መያዝ ይፈልጋል። so how many pounds or how many kilograms of material must be purchased in March ነው በማርች ምን ያክል የማቴሪያል መጠን ምን ያክል ፓውንድ ምን ያክል kilograms of materials መገዛት አለበት ነው። assume that the production needed የአፕሪል ሴልም ተሰጥቷል። አፕሪል ላይ ማምረት የምንፈልገው ደግሞ ስንት ነው? 6000 ዩኒት ነው ማምረት የምንፈልገው። ስለዚህ ባጭሩ የጠየቅነው ምንድነው ማለት ነው? ዳይሬክት ማቴሪያል ፐርቼዝ በጀት ነው ማለት። ዳይሬክት ማቴሪያል ፐርቼዝ በጀት ምን ያክል ማቴሪያል መግዛት አለብን ይሄንን ለማድረግ እንዳትረሱ። ሴሊንግ ፕራይሱ 40 ብር። እያንዳንዱ ፕሮዳክት አንዷ ዩኒት ስንት ኪሎግራም ትወስዳለች? 4 ኪሎግራም ትወስዳለች። አንዱ ኪሎግራም በ6 ብር ነው የሚገዛው። ማርች ላይ ማምረት የምንፈልገው 5000 ዩኒት ነው። 5000 ዩኒት ማለት በ5000 ዩኒት ማለት በስንት ብር? በአራት ስታባዙት 20000 ኪሎግራም መግዛት አለብኝ ማለት 20000 ኪሎግራም መግዛት አለብኝ ማለት ለማርች ምርት ብቻ። ነገር ግን ኢንዲንግ ኢንቨንተሪ ደግሞ እንዲኖረኝ የምፈልገው የአፕሪልን 10% as ኢንዲንግ ኢንቨንተሪ እንዲኖረኝ ይፈልጋል። so I should እንደዚህ ያደርገዋለሁ ማለት so budgeted production ዩኒቱን ሲደመር ዳይሬክት ኢንዲንግ ፊኒሽድ ጉዱን ማይነስ ቢጊኒንግ ፊኒሽድ ጉዱን በማድረግ ምን ያክል ማቴሪያል መገዛት እንዳለበት ዲተርማይን ማድረግ እችላለሁ ማለት so ቢጊኒንግ ዩኒቱ ማለት ምን ማለት የማርች ቢጊኒንግ ማለት ምን ማለት የማርች ቢጊኒንግ በጀትድ ዩኒት ሴልስ ይቅርታ በጀትድ ዩኒቱ ማለት ነው። በጀትድ ዩኒት ሴልስ ማለት ልናመርት ያሰብነው ስንት ነው? 5000 አይደል? ይሄው ቅድም ያልኳችሁ 5000 ሲባዛ በ4 20000 ኪሎግራም እፈልጋለሁ ማለት። ማርች ላይ ማምረት ለምፈልገው ነገር I need to have 20000 kilograms of material እፈልጋለሁ። ኦኬ በጀትድ ዩኒቱን አገኘው ወይም በጀትድ ዩኒት ሴልስ ሳይሆን በጀትድ ዩኒት ፕሮዳክሽን እንበለው። በጀትድ ዩኒት ፕሮዳክሽንስ ለማምረት ያሰብኩትን 5000 ጫማ 5000 ፕሮዳክት ለማምረት ፐር ዩኒት 4 ኪሎግራም ስለሆነ 20000 ኪሎግራም ማቴሪያል ፈልጋለሁ። ሶ ኔክስት ሁለተኛው ላይ ደግሞ ምንድነው ማድረገው? ታርጌትድ ኢንዲንግ ጉድስ ነው። ታርጌቲንግ ኢንዲንግ ፊኒሽድ ወይም ታርጌትድ ምን ያክል ሮ ማቴሪያል አት ዘ ኤንድ ኦፍ ዘ ፔሪድ እንዲኖረኝ ፈልጋለሁ። 10% ኦፍ ዘ ኔክስት መንዝ ሴልስ አለ። የቀጣዩ ወር ሴልስን 10%። ኦኬ የቀጣዩ ወር ሴልስ ስንት ፐርሰንት? ስንት ሴልስ ነው? ስንት ነው መመረት የሚፈልገው? አፕሪል ላይ 6000 ደግሞ እያንዳንዱ ስንት ኪሎግራም ይፈልጋል? 4 ኪሎግራም ይፈልጋል። ስለዚህ 6000 ሲባዛ በ4 አረግና የሱን 10% ነው አስ ኢንዲንግ ኢንቨንተሪ መያዝ የምፈልገው ማለት ነው። ሶ 6000 ሲባዛ በ4 ስናረግ 6000 ሲባዛ በ4 ስናረግ 6000 ሲባዛ በ4 ስናረግ ስንት ይመጣል? 24000 ይመጣል። የ24000 10% ነው እኔ ማርች ላይ ኢንዲንግ ኢንቨንተሪ እንዲኖረኝ የምፈልገው። የአፕሪልን ሴልስ 10% የአፕሪል ፕሮዳክሽንን 10% ማለት then ማይነስ ምን ቢጊኒንግ ሮ ማቴሪያሉ ማለት ሶ የማርች ቢጊኒንግ ማለት ምን ማለት ከማርች በፊት ያለው ወር ምንድነው? ጃንዋሪ ፌብሩዋሪ ማርች አይደል? የፌብሩዋሪ ኢንዲንግ ነው ለማርች ቢጊኒንግ የሚሆነው ማለት አይደል? የማርች ቢጊኒንግ ማለት የፌብሩዋሪ ኢንዲንግ። የፌብሩዋሪ ኢንዲንግስ በዚህ ኮንሰፕት የፌብሩዋሪ ኢንዲንግ ምን ማለት?
የፌብራሪ ኢንዲንግ እኮ ማለት ኔክስት መንዝ ሴልሱ የኔክስት መንዝ ፕሮዳክሽኑ የእሱ 10% ነው ለፌብራሪ ኢንዲንግ የሚሆን። ኦኬ ፌብራሪ ላይ ሆኜ ኔክስት መንዝ ፕሮዳክሽን የእሱን 10% ኢንዲንግ ይዛለሁ ካልኩኝ ኦኬ የኔክስት መንዝ ፕሮዳክሽን ማለት ማርች ማለት ነው። የማርች የፕሮዳክሽን ሌቭልን 10% ፌብራሪ ላይ አስ ኢንዲንግ ኢንቨንተሪ ይዛለሁ ማለት የራሱን ማርች ማለት። ስለዚህ ማርች ላይ ልናመርት የምናስበው ቅድም እንዳልነው 5000 ሲባዛ በ4 20000 ኪሎ ግራም የሚወስድ ነው። የሱን 10% አወጣለሁ። ስለዚህ አወር አንሰር ዊል ቢ ስንት ሆነ? 20400 ፓውንድ ወይም 20400 ኪሎ ግራምስ ኦፍ ማቴሪያል ሹድ ቢ ፐርቼዝ። ያሰብነውን የምርት መጠን ማርች ላይ ለማምረት ኢንዲንግ ኢንቨንተሪን በዛው ልክ እንዲኖረን ከፈለግን 20400 ፓውንድስ ኦር ኪሎ ግራምስ ኦፍ ማቴሪያል ኢት ሹድ ቢ ፐርቼዝድ ማለት። ኦኬ ኔክስት ኤ ካምፓኒ ሃዝ 5,000 units of product that cost 5 ብር per unit to produced። ስለዚህ 5000 ዩኒት አምርተን ነበር። እያንዳንዱ 5 ብር የወጣበት 5000 ዩኒት ጫማ አምርተን ነበር። they can be sold አለ በስንት ብር ሊሸጡ ይችላሉ? በ8 ብር ሊሸጡ ይችላሉ። ነገር ግን ኦልተርኔቲቭሊ they can be process ከምንሸጥ ደግሞ ሌላ ፕሮሰስ አድርገናቸው አዲሽናል የሆነ ጌት ጨምረንባቸው ወይ ማሸጊያ ምናምን ጨምረንባቸው ደግሞ 3 ብር አዲሽናል ኮስቱ ደግሞ በእያንዳንዱ ላይ 3 ብር አውጥተን ደግሞ ከዛ በስንት ልንሸጣቸው እንችላለን? በ12 ብር ልንሸጣቸው እንችላለን። ይሄ ደግሞ ሬሌቫንት ኮስቲንግ ነው። የትኛው ይሻላል? 5 ብር ያመረትንባቸው 5 ብር ያወጣንባቸው 5000 ጫማዎች አሉ። ስለዚህ በ8 ብር እንሽጣቸው ወይስ 3 ብር አዲሽናል ተጨማሪ ወጪ አውጥተንባቸው ነው በ12 ብር እንሽጣቸው? የትኛው ይሻላል? ፋርዘር ፕሮሰስ አድርገን ብንሸጣቸው ይሻላል ወይስ ኢሚዲየትሊ በ8 ብር ቢሸጡ ይሻላል? በ8 ብር ከተሸጡ ስንት ብር አገኛለሁ ማለት? በ8 ብር ከተሸጡ ስንት ብር አገኛለሁ ማለት? 5000 ሲባዛ በ8 አረግና 5000 ሲባዛ በ8 አረግና 40000 ብር አገኛለሁ። ኦኬ እሺ በ12 ብር ቢሸጠው ስንት አገኛለሁ? 5000ን በ12 ብር ሸጠው 60000 ብር አገኛለሁ። ኦኬ ስለዚህ 60000 ብር ይሻላል። ነገር ግን እነዚህን በ12 ብር ለመሸጥ በእያንዳንዱ ዩኒት ደግሞ ስንት ብር አወጣለሁ? 3 ብር አወጣለሁ። ኦኬ 5000 ሲባዛ በ3 15000 ብር አወጣለሁ። ኦኬ ስለዚህ 60000 ብር አገኛለሁ። ነገር ግን 15000 ብር ወጪ ስለማወጣ 45000 ብር ነው ኔት የማገኘው ማለት ነው። ነገር ግን ምንም ፋርዘር ፕሮሰስ ሳላደረገው 8 ብርን በ5000 ብሸጥ ግን 40000 ብር ነው የማገኘው። ስለዚህ ፋርዘር ፕሮሰስ ማድረግ ይሻላል ማለት ሪወርክ አድርገ ነው ፋርዘር ፕሮሰስ አድርገ ነው ብንሸጠው የ5000 ብር እላፊ ጥቅም እናገኝበታለን። ስለዚህ ሪሌቫንት ኢንፎርሜሽንም ላይ ያየናቸውን ጉዳይ ሪሌቫንት ኢንፎርሜሽን ምን ማለት ነው? አክሰፕቲንግ ሪጀክት የምናደርገው አንድ ኢንፎርሜሽን ሪሌቫንት የሚባለው ምንድን ነው የሚለውን ኮስት ኤንድ ማኔጅመንት አካውንቲንግ 2 ቻፕተር 2 ላይ ያለውን ኮንሰፕት ሪማይንድ ማድረግ አለባቸው። ኦኬ ኔክስት ኢፍ ዘ ካምፓኒ ሃዝ ሴልስ ስንት ቢሆን ሴልሱ 1 ሚሊዮን ቢሆን ማርጂን ኦፍ ሴፍቲው ደግሞ 40% ቢሆን እና ፕራይስ ቱ ቫሪያብል ሬሽዮ ወይም ፕራይስ ቱ ቫሪያብል ኮስት ሬሽዮ ደግሞ 2/3 ቢሆን ዋት ኢዝ ብሬክ ኢቭን ፖይንት? ብሬክ ኢቭን ፖይንቱ ስንት ነው? ብሬክ ኢቭን ፖይንት ሴልሱ ስንት ነው? ሶ ብሬክ ኢቭን ፖይንት ሴልስ ለማግኘት እኛ ፎርሙላ እኮ እናውቅ ነበር። ብሬክ ኢቭን ፖይንት ሴል ለመስራት ብሬክ ኢቭን ፖይንት in terms of ብር ብሬክ ኢቭን ፖይንት ለመስራት ምንድነው የምናደርገው? ፊክስድ ኮስት ቶታል ፊክስድ ኮስት ዲቫይደድ ባይ ነምበርስ ኦፍ ኳንቲቲ ዳት ዊ ፕሮዲዩስ አይደል? እንደዛ ነበር የምናደርገው። ነገር ግን አሁን ፊክስድ ኮስትም አልተሰጠንም፣ ኳንቲቲውም አልተሰጠንም። ሲምፕሊ ሴልሱና ማርጂን ሴፍቲው ብቻ ነው የተሰጠን። ሶ ማርጂን ሴፍቲ ምን ማለት ነው? ማርጂን ሴፍቲ ማለት ከብሬክ ኢቭን ፖይንቱ በላይ የተሸጠው የሴልስ መጠን ማለት ነው። ማርጂን ሴፍቲ ማለት ለምሳሌ የኔ ብሬክ ኢቭን ፖይንት 100 ከሆነ ከ100 በላይ የተሸጠው ማለት። ስለዚህ ምናል ከሴልሱ ውስጥ 40% ማርጂን ሴፍቲ ነው ማለት ምን ማለት ነው? ከሴልሱ ውስጥ 40% ማርጂን ሴፍቲ ነው ማለት 400,000 ገደማው ሴልስ የመጣው ብሬክ ኢቭን ፖይንት ላይ ከደረስን በኋላ ነው። ስለዚህ ብሬክ ኢቭን ፖይንት ስንት ነው ማለት? ብሬክ ስንት ሲምፕሊ እኮ ነው። ብሬክ ኢቭን ፖይንት ስንት ይሆናል? 600,000 ይሆናል በቃ። ምክንያቱም ማርጂን ሴፍቲው 40% የሴልሱ 40% ነው ማለት ብሬክ ኢቭን ፖይንቱ የሴልሱ 60% ነው ማለት። ማርጂን ሴፍቲ ማለት the sales beyond the break even point ስለሆነ ማለት። so the answer will be ይሄ ዲ ሳይሆን በነገራችን ይሄ ቢ ነው። እሺ the answer will be ቢ ነው። the answer will be ቢ ነው 600,000 ማለት። Okay, next, which of the following best describing the primary focus of management accounting? So management accounting ምን ላይ ነው ፎከስ የሚያደርገው? So obviously cost accounting ምንድነው? management accounting ምንድነው? financial accounting ምንድነው? tax accounting ምንድነው የሚለውን በደንብ አውቃለሁ።
ሶ ማኔጅመንት አካውንቲንግ ፕራይመርሊ ፎከስ የሚያደርገው ነው ኢት ፕሮቫይዲንግ ኢንፎርሜሽን ፎር ዲሲዥን ሜኪንግ ኢንተርናል ዲሲዥን ሜከርስ አይደለ ኦንሊ ፋይናንሻል እና ነን ፋይናንሻል የሆኑ ዳታዎች ላይ ፎከስ የሚያደርግ በፎርዋርድ የሆነ ሉኪንግ ያለው ሩል ቤዝድ ያልሆነ አይደለ ፕሪንሲፕል ምናምን የሌለው ታይም ፔሪድ ስፔሲፋይ የሌለው ለኢንተርናል ፐርፐዝ የሚቀርቡ ሪፖርቶች ለዲሲዥን ሜኪንግ ለማኔጅመንቱ የሚቀርቡ ፋይናንሻል ኢንፎርሜሽን የምናዘጋጅበት ነው ማኔጅመንት አካውንቲንግ የምንለው ማለት ነው። Next, which of the following would be classified as level 3 inputs in a fair value hierarchy ይላል። ኦኬ በፌር ቫልዩ ሂራርኪ ላይ ሶስት አይነት ሂራርኪዎች አሉ። ሌቭል 1 ሌቭል 2 እና ሌቭል 3 የሚባሉ ሂራርኪዎች አሉ። ሶ ራሱ ፌር ቫልዩ ማለት ምን ማለት ነው? ኖሌጀብል የሆኑ ባየር እና ሴለሮች የተለያዩ እቃዎችን ለመለዋወጥ ሲሉ accept የሚያደርጉትን ፕራይስ ነው። the price that would be received to sell an asset in an ordinary transaction between knowledgeables buyer and sellers at a measurement date ነው አይደል? transaction ማለት the price that would be received to sell an asset in an ordinary transaction between the market participant knowledgeable በሆኑ እውቀት ልምድ ባላቸው knowledgeable market participant at the measurement date ነው አይደል? ስለዚህ ሶስት ሌቭሎች አሉ። ሌቭል 1 ሌቭል 2 እና ሌቭል 3 የምንለው ማለት ሌቭል 1 ማለት ኦብዘርቨብል ኢንፑት ያለው ይሄ ኮትድ ፕራይስ ያለው ፊክስድ የሆነ ፕራይስ ያለው ማለት ለምሳሌ ኤ ነው ሌቭል 1 ማለት ኤ ነው ኮትድ ፕራይስ ፎር አይደንቲካል ለእያንዳንዱ አክሲዮን ለእያንዳንዱ ዶላር ለእያንዳንዱ ወርቅ ኦልሬዲ በገበያው አክቲቭሊ ትሬድ በሚደረግበት ገበያ ለአንዱ እቃ ለአንዱ አሴት ኮትድ የሆነ ፊክስድ የሆነ ፕራይስ ካለው ምንም ችግር የለውም። እኔ 10 ወርቅ ካለኝ ስንት ነው ግራም 24 ካራንት ነው። ኦኬ አንድ ካራንት በስንት እየተሸጠ ነው? በመቶ በቃ 24 ሲባዛ በመቶ አሴት ሜጀር ተደረገ። ሌቭል 2 ደግሞ ምን ነው ኦብዘርቨብል ኢንፑት ያለው ኦብዘርቨብል ኢንፑት ማለት ከማርኬቱ ላይ ሲሚላር የሆኑ አሴቶችን በመውሰድ የተወሰነ አጀስትመንት መስራት። ለምሳሌ ቤት ካለኝ የቤቱ ፌር ቫልዩ ስንት ነው የሚለውን ለማወቅ ሌላ የኔን ቤት የሚመስል በስንት ተሸጠ ብዬ ቼክ አደረግና እሱን እንደ አንድ ሬፈረንስ ወስጄ ፌር ቫልዩ የምሰራ ከሆነ that is known as level 2 ይባላል። ሌቭል 3 ግን የሚባለው ጭራሽ ምንም አይነት ኦብዘርቨብል ኢንፑት የማናገኝለት ሜጀር ለማድረግ ቬሪ ዲፊካልት የሆነው ለምሳሌ ደጋግመን ክላስ ውስጥ የምንጠቀምበታል። ለምሳሌ ቤተ መንግስቱ ቢሸጥ ስንት ያወጣል? አንድ ቤተክርስቲያን ቢሸጥ ስንት ያወጣል? ኢትስ ቬሪ ዲፊካልት አይደል? ኦብዘርቨብልም ኮትድ ፕራይስም ነው ለማለት እንቸገራለን። ስለዚህ ክላሲፋይድ አስ ሌቭል 3 የሚሆነው ሲ ነው። አን ኦብዘርቨብል ኢንፑት ፎር አሴት ኢን ሊያቢሊቲ ሰች አስ ኢንቲቲስ ኦን ኢንተርናል ዳታውን በመጠቀም ኢንተርናል ያለንን ኢንፎርሜሽን ብዙ ጊዜ በሪፕሌስመንት ኮስት ወይም በቫልዩ ኢን ዩዝ ሜጀር የምናደርገው ከሆነ ብንገነባው ስንት ያወጣል ብንሰራው ስንት ያወጣል እያልን በኢንተርናል ሶርሳችን ነው ሜጀር የምናደርገው። ምክንያቱም ገበያ ላይ ኦብዘርቨብል ኢንፑት ስለማናገኝ ኢንፎርሜሽን ስለማናገኝ ማለት ነው። እዚህ ፌር ቫልዩ ላይ ደግሞ ሶስት አይነት ሜጀርመንቶች አሉ አይደል? ማርኬት አፕሮች፣ ኢንካም አፕሮች እና ኮስት አፕሮች የሚባሉ ሜጀርመንቶች አሉ። እነሱንም ሪማይንድ ማድረጋቸው። ሁለት አይነት ገበያዎች አሉ አይደል? ፕሪንሲፓል ማርኬት እና ሞስት አድቫንቴጀስ ማርኬት የሚባሉ። ምንድነው ፕሪንሲፓል ማርኬት ምንድነው ሞስት አድቫንቴጅ የሚለውን ሪማይንድ ማድረግ አለባቸው። ኦኬ ኔክስት ኢፍ ዜር ኢዝ ኖ ፕሪንሲፓል ማርኬት ፎር አን አሴት ሃው ሹድ ዘ ፌር ቫልዩ ቢ ትሪትድ? አሁን ያልኳችሁ ማለት ፕሪንሲፓል ማርኬት ከሌለ if there is no principal market for an asset how should the fair value be measured? ፕሪንሲፓል ማርኬት ከሌለ እንዴት ነው ፌር ቫልዩ ሜጀር የሚደረገው ነው። ሶ for the first of all what does mean principal market ማለት? ፕሪንሲፓል ማርኬት ማለት large numbers of buyers and large numbers of sellers ያንን እቃ ያንን እኛ ፌር ቫልዩ ሜጀር ልናረግለት የምናስበውን አሴት በብዛት የሚገዙበትና የሚሸጡበት large numbers of volume of items buy and sales between large numbers of buyers and sellers አሉ። በብዙ ባየሮች እና በብዙ ሻጮች መካከል high volume of አይተም የሚሸጥበት የሚገዛበት ገበያ ካለ that is known as principal market ይባላል። ሞስት አድቫንቴጀስ ማርኬት ደግሞ የምንለው ፕሪንሲፓል ማርኬት ከሌለ የት ገበያ ብንሸጠው የበለጠ አድቫንቴጅ ያወጣል፣ የት ብንሸጠው የበለጠ ጥቅም እናገኝበታለን። ስለዚህ the answer will be B አይደል? if there is no a principal market of an asset how should the fair value to be measured? it we use the price it is the most advantageous market የበለጠ ጥቅም ወደሚሰጠን ማለት after we considering transaction cost and transportation. Okay, next, what does the contractual service margin represent at initial recognitions of a group of initial contracts? So under IFRS 17 insurance contract measures ስናደርግ በፖርትፎሊዮ ነው አይደል? ወይም ደግሞ በግሩፕ ነው ሜጀር የሚደረግ። ሲሚላር ሪስክ ያላቸው ኢንሹራንስ ኮንትራክቶች በጋራ ነው ሜጀር የምናደርጋቸው።
ሶ በጋራ ሜዥር ስናረጋቸው የተለያየ ሜዥርመንት እንጠቀማለን አይደል ጀነራል ሞዴል የሚባላል ቫሪያብል አፕሮች ሞዴል የሚባላል እና ደግሞ ፕሪሚየም አሎኬሽን ሞዴል የሚባላል አድቫንስ ዋን ላይ ቻፕተር 5 ኦር 6 ላይ ኢንሹራንስ ኮንትራክት ሚል አይፋሬስ በፊት 4 ነበር አሁን 17 ሆኗል አይፋሬስ ኢንሹራንስ ኮንትራክት ማለት ስለዚህ ኮንትራክቹዋል ሰርቪስ መርጅን ማለት ከኢንሹራንስ ከገባ ነው በግሩፕ ሜጀር ካረግናቸው ኢንሹራንስ ኮንትራክቶች ወደፊት የምንጠብቀው ፕሮፊት አለ ማለት ነው ስለዚህ ወደፊት ስለሆነ ያንን ገና የምናገኘው ምን ብለን ነው የምንመዘግበው unearned profit the entities expected to earn as it is provide insurance service in the futures insurance service ለምሳሌ እንዴት ነው የሚመጣው ኮንትራክቹዋል ሰርቪስ መርጅ እንዴት ነው የሚገኘው present value of cash inflow እና present value of cash outflow እናነጻጽራለን present value of cash inflow ማለት ከኢንሹራንስ በፕሪሚየም የምንሰበስበው ሲሆን present value of cash outflow ማለት ልናወጣ የምንችለውን ገንዘብ እናነጻጽራለን ስለዚህ የማገኘው 100 ብር ነው ብዬ የማወጣው 80 ብር ነው ካልኩኝ በመሃል ላይ ስንት አለች 20 ብር አለች ያቺ ምን ትባላለች ኮንትራክቹዋል ሰርቪስ መርጅን ትባላለች ስለዚህ ፕሮፊት በሚሆንበት ሰዓት immediately profit or loss ላይ ሪኮግናይዝ ያሆን ለምን ገና ሪያላይዝ ስላላደረኩ ስለዚህ ምን ብዬ ነው የሚይዘው ኮንትራክቹዋል ሰርቪስ መርጅን ወይም አንሪያላይዝድ ፕሮፊት ብዬ ነው የሚይዘው ማለት ነው ነገር ግን ከኢንሹራንስ ኮንትራክቱ immediately loss ከሆነ ኤክስፔክት የምናደርገው which means present value of cash inflow እና present value of cash outflow ስናነጻጽር የpresent value of cash outflow ከኢንፍሎ ከበለጠ ግን ኮንትራክቱ ምን ይባላል onerous contract ይባላል ወይም የኪሳራ ኮንትራክት ይባላል የኪሳራ ኮንትራክት ግን ከሆነ immediately ኪሳራውን 10 ብር ከሆነ ኪሳራ የምንጠብቀው immediately profit or loss ላይ ሪኮግናይዝ ይደረጋል ፕሮፊት ከሆነ ግን ኤክስፔክት የምናደርገው immediately profit or loss ላይ ሪኮግናይዝ አይሆንም ኮንትራክቹዋል ሰርቪስ መርጅን ብለን ነው የምንይዘው ማለት so the answer will be C next in preparing consolidated financial statement how should intra-group balance and transactions በፓረንት እና በሰብሲዲያሪ መካከል የሚደረጉ intra-entity transactionዎችን ምንድነው የምናረጋቸው under IFRS 10 consolidated financial statement በመናዘጋጅበት ወቅት ኢንትራ ግሩፕ ትራንዛክሽኖችን ኢንትራ ኤንቲቲ ትራንዛክሽኖችን እንዴት ነው ትሪት የምናረጋቸው እንዴት ነው ሜጀር የምናረጋቸው ነው obviously ኢንትራ ኤንቲቲ ትራንዛክሽኖች ምንድነው የሚሆኑት ኢንትራ ኤንቲቲ ትራንዛክሽኖች ምንድነው የሚሆኑት ኤሊሚኔት አይደለ account for it must be fully eliminated reflect to a group as a single economic entity ምን ላይ ነው ግን eliminated የሚሆኑት working paper ላይ ብቻ ነው eliminated የሚሆኑት አይደል intra company receivable intra company payable intra company intra entity companies በሙሉ eliminate መሆን አለባቸው ምኑ ላይ working paper ላይ at the time of preparing consolidated financial statement okay next which of the following actions would successfully reducing cash conversion cycle CCC ማለት cash conversion cycle የትኛው ነው cash conversion cycleን reduce የሚያደርገው cash conversion cycleን reduce የሚያደርገው so cash conversion cycle ማለት ምን ማለት ዛሬ ካሽ አውጥተን ተመልሶ እኛ ጋር ካሹን የሚመጣበት እድሜው ማለት so እንዴት ነው የምንሰራው average age of inventory plus average age of receivable minus average age of payables አይደል ወይም ደግሞ account receivable collection period plus account inventory conversion period plus minus account payable conversion period which means receivable የምንሰበስብበት period ሲደመር inventoryውን convert የምናደርግበት የምንሸጥበት period ሲቀነስ account payableአችንን የምንከፍልበት period ማለት ስለዚህ which of the following action will be successfully reducing cash conversion cycle reduce የምናደርግበት ትክክለኛው የትኛው ነው ምን ማድረግ ኢንቨንተሪ የምናመርትበትን ቀን ማሳነስ ሪሲቨብል የምንሰበስብበትን ቀን ማሳነስ በቶሎ መሰብሰብ ማለት ፔብሉን ደግሞ ማርዘም ነው የምንፈልገው so the answer will be C accelerate the collections of account receivable ማለት A ሊሆን አይችልም increasing ስለሚል ነው decreasing ቢሆን ትክክል ሊሆን ነበር A B decreasing age payment payable የሚከፈልበትን ፔሪድ ማሳነስ ሳይሆን የምንፈልገው ማርዘም ነው ማዘግየት ነው የምንፈልገው ዲም ሊሆን አይችልም increasing age of collection receivable በ20 ቀን ቢሰበሰብ ይችላል በ10 ቀን ቢሰበሰብ ይችላል so accelerate መሆን አለበት ቶሎ መሰብሰብ አለ በ3 በ4 ቀን በ5 ቀን ከሰበሰብ ነው cash conversion cycleአችንን reduce ያደርግልናል ማለት okay next what is green meal in the context of takeover defense so business combination ላይ ሁለት አይነት ዲፌንሲቭ እንትኖች አሉ friendly takeover እና hostile takeover የምንለው friendly takeover ማለት በጋራ ተስማምተው ሼርሆልደሮቹ አግሪ አድርገው ጸድቆ በጋራ የሚፈጸም ቢዝነስ ኮምቢኔሽን ከሆነ friendly takeover ይባላል hostile takeover ደግሞ የምንለው አንዱን አስገድዶ በበላይነት ወስዶ የሚሰራ ቢዝነስ ኮምቢኔሽን ደግሞ ከሆነ
ፍሬንድ እንትን ሆስታይል ቴክ ኦቨር ይባላል። ስለዚህ ሆስታይል ቴክ ኦቨር ላለመወሰድ ብዙ አይነት ዲፌንሲቭ ታክቲኮችን እንጠቀማለን አይደለ? ፖይዝን ፒል የሚባል ግሪን ሜል፣ ስኮች ኤርዝ፣ ክራውን ጄልስ ብዙ አይነት ሜቶዶች አሉ። ሶ ግሪን ሜል ምንድን ነው? ግሪን ሜል ምንድን ነው? ግሪን ሜል ማለት አንሰር ዊል ቢ አይደል? the target companies repurchase its own shares የሸጥንላቸውን አክሲዮን ሊውጡን የመጡት ሰዎች የኛን አክሲዮን ይዘዋል። ስለዚህ እሱን በማስፋት እሱን በማሳደግ ነው ሊውጡን የሚፈልጉት። ስለዚህ እኛ ምን እናደርጋለን? ሪፐርቼዝ እናደርጋለን። የእነሱን አክሲዮን ሆስታይል ሊያደርገን የሚመጣውን ሰው የእሱን አክሲዮን ከፌር ማርኬት ቫልዩ በላይ በጣም በውድ አድርገን ከገበያው በላይ ፕሪሚየም ከፍለን እንገዛውና ከጨዋታ ውጭ ለማድረግ የምንሞክር ከሆነ that is known as green meal defense የምንለው ማለት ነው። ኔክስት what is the correct formula to calculate total manufacturing cost for a specific product ነው። so total manufacturing costን እንዴት እናገኛለን ነው? ቶታል ማኒፋክቸሪንግ ኮስት ማለት ፕሮዳክት ኮስት ማለት የፕሮዳክት ኮስት ፎርሙላ የሆነው የት ሆኖ ነው? ፕሮዳክት ኮስት ወይም ማኒፋክቸሪንግ ኮስቱ ሶስት ነገር ነው የሚካተተው አለ። ዳይሬክት ማቴሪያል፣ ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ። እዚህ ጋር ግን ለማምታታት ኤ እና ቢን ለማምታታት ይሞክራል። ዳይሬክት ማቴሪያል፣ ዳይሬክት ሌበር ይላል። ከዛ አክቹዋል ማኒፋክቸሪንግ ኦቨርሄድ እና አፕላይድ ማኒፋክቸሪንግ ኦቨርሄድ ይላል። ሞስት ኦፍ ዘ ታይም የምንጠቀመው የትኛውን? አፕላይድ ማኒፋክቸሪንግ ኦቨርሄድ። አፕላይድ ማለት ፕሪዲተርማይንድ ኦቨርሄድ በመጠቀም ኢንዳይሬክት ኮስቶችን ቀድመን አሎኬት በማድረግ በኖርማል ኮስቲንግ ሲስተም ማለት በኖርማል ኮስቲንግ ሲስተም so that will be the answer will be b ይሆናል ማለት the answer will be b ይሆናል። so ውድ ቤተሰቦቼ በሶስት ፓርት ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ኔክስት አንድ ፓርት አዘጋጅላችኋለሁ 200 ጥያቄ እንዲደርሱ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።